እንግዳችን ሁሌም እንደምንለው እኛ ለየት ያለ እንግዳ ነው የምናቀርበው። በእርግጠኝነት በዓለማዊ ቻናሎች አይታችሁት አታውቁም። ለመጀመሪያ ጊዜ ነው ወደ ዓለማዊ ቻናል ያመጣ ነው። መንፈሳዊም የት እንዳለ ብዙዎቹ የእምነቱ ተከታዮች ካልሆናችሁ በስተቀር ሌሎቻችሁ አታውቁም ብለን በድፍረት መናገር ቢከብደንም ግን ብዙ ሰው አይቶት አያውቅም ብዬ ማስበው ሰው ነው። ግን በጣም በችሎታ በተለይ ፊልም ላይ የምታዩ ሰዎች፣ ፊልም የምትወዱ ሰዎች መስማት ያለባችሁ አንድ ትልቅ የፊልም ባለሙያ አለ። መምህር ነው፣ መንፈሳዊ መምህር ነው፣ ዓለማዊ መምህርም ነው። ስሙ ካሊድ ሬድዋን ይባላል። ብዙ ጊዜ አረብኛ ተናጋሪዎች ሀሊድ ይሉታል፣ ወንድም ሀሊድ ሬድዋን ይሉታል። ኤኒዌይ በዓለማዊ ስሙ እንግዲህ ካሊድ፣ በአማርኛ ተናጋሪዎች ካሊድ ሬድዋን ነው ዛሬ የእኛ እንግዳ። በፊልሞች ላይ ልናወራ እዚህ ተቀጣጥረናል። እዚህ አራዳ ኤፍኤም 95.1 ማለት ነው። ካሊድ እንኳን ወደ አራዳ ኤፍኤም 95 እና ወደ አዲስ አራዳ እንኳን ደህና መጣ። ወንድም ቃል ኪዳን እንኳን በሰላም ጠበቃችሁኝ። አራዳ ኤፍኤም 95.1 እንግዲህ አድርጋችሁ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። እንግዲህ ፕሮግራማችን የተለያዩ ሀሳቦች የምንሸራሸሩበት ነው። ከዛ በፊት ግን ስለ ፊልም ነው ልናወራ የተነጋገር ነውና፣ ግን ካሊድ ማን ነው? የተወለደ የታደገ፣ በአጭሩ ምን ተማረ የሚለውን ትንሽ እናንሰው እስኪ። ካሊድ እንግዲህ ምናልባት ስለ ራስ ስትናገር አንዳንዴ እንትን ያደርግሃል፣ ያዝ የሚያደርግህ ነገር አለ። ሁሉንም ነገር አትናገርም። ግን እንደው ብዙ ቦታ ያላወራሁትን ነገር ዝም ብዬ ልንገርህ። ከአያቴ ልጀምርልህ። አመጣጤ ለእኔ ቦታ ሰጠዋለሁ። ቢካዝ ካሊድ እዚህ ጋር እንዴት ደረሰ ስል አያቴ ራሱ እንዴት መጣች። ምክንያቱም ካሊድ ለመምጣት አያቴ መምጣት አለባት። ከዛ እናቴ እንዴት መጣች፣ እኔ እንዴት መጣው፣ ብዙ ነገር አለኝ እና ብዙ ጊዜ ፋሲኔት የሚያደርገኝን ታሪክ ልንገርህ። አያቴ ወደ ባቲ አካባቢ ወሎ ባቲ ውስጥ ትኖር የነበረ አይሻ ይባላሉ። በዛ በሀገሪቱ አጠራር ደግሞ አንሻ ነው የሚሏቸው። አይሻን አንሻ ይሏቸዋል። አንሻ አመዴ አባሙላት ይባላሉ እና ወደ 3 ባሎች አግብተዋቸው መውለድ አልቻሉም። የመጀመሪያው ባል ያገባቸዋል፣ 1-2-3 ዓመት ይቆያሉ፣ መውለድ አልቻሉም። ሁለተኛውም እና 3 ባል ከፈታቸው በኋላ አባታቸው በቃ ከዚህ በኋላ እኔ ነኝ ማቆያት ልጄን ብለው ለማንም አልደርም ብለው ይዘዋቸው በነበረበት ሰዓት ላይ አሁን ወንድ አያቴ ማለት ነው እንግዲህ ሀጂ አሊ ሁሴን 3 ሚስት ነበሯቸው አያቴ እና 4ተኛ ሚስት ፈለጉ። ሀጂ አሊ 4ተኛ ሚስት የፈለጉት ግን መውለድ ማትችላሉ። በጥንት በገጠር ቋንቋ እንዲህ የሚባል ነገር አለ። ልጆች ብዙ ሲኖሯቸው መሀን የሆነች ደግሞ የምትገባበት ደግሞ ስርዓት አላቸው። መሀን የሆነች ሴት ፈልጋለሁ ሲሉ አይሻ የምትባላለች ይባላል። ከዛ ሼክ ናቸው ሀጂ አሊ ሁሴን፣ በጣም የተከበሩ ሰው ናቸው ወደ ውስጥ እና እሳቸው መጥተው ሲጠይቁ እንዴት በመሀንነት ልጄ ትፈለጋለች ብለው ቢያልሰጥም ይላሉ። ከዛ ሼኾች መጡ፣ አይቻልም፣ ትዳር መጥቶ አትከልክል፣ ይሄ የአላህ ውሳኔ ነው፣ ምን ታውቃለህ አንተ፣ ልጅስ ቢመጣ ባይሆን እኛ ዱዓ እናደርጋለን ተባለ። ከመጋባታቸው በፊት የኒካሁ ቀን ዱዓ ተደረገና እስልምና ላይ ከራማ የሚባል ነገር አለ። ከራማ ማለት ጊፍት ነው። እዚህ ጊፍት የተሰጣቸው የአላህ ወልዮች፣ የአላህ ወዳጆች መጥተው ዱዓ ሲያደርጉ ምን አሉ? ወዲያው አይሻ ጀርባሽ ላይ 6 ልጆች ሲንጫጩ አየን። ስለዚህ በቃ 6 ልጆች ሲንጫጩ፣ የመጀመሪያው ወንድ ነው፣ 5ቱ ሴት ናቸው አሏት። የምርህን ነው? ከዛ የምርህን ነው የሚያስብለው ከተሳካ ነው ሆነ። ከዛ ያው ዱዓ ስለሆነ ያው ሁሉም አሚን ነው የሚለው። ባገባች በ2ኛው ወር የመጀመሪያ ጽንስ መጣ ማለት ነው። አያቴ እንዴት አሉ፣ እኔ የምፈልገው ምንድን ነው፣ እኔ ማንሽ ብዬ ነው ያገባሁት። ስለዚህ ብለው ሲሉ ነው ይሄ አላህ ተአምር ነው፣ ረፍ ተባለ። መጀመሪያው ወንድ ተባለ። ሀታ ተናግረዋል። ሲናገሩ የመጀመሪያው ልጅ ራሱ ላይ ምልክት አለበት ብለዋል። አወል ተባለ። ሲወለድ ራሱ ላይ ምልክት ያለበት ነው፣ እንደዚህ ስክርክሮስ ነገር ያለው። በኋላ አወል ተባለ። 5ቱ ቀጣይ ሴቶች መጡ። የኔ እናት 6ኛዋ ነች ማለት ነው መጨረሻ። ኦኬ ሶ አሁን እኔ እንደዚህ ነው ቫልዩ ሰጠዋለሁ። እኔ እንድመጣ የተፈለገበት የሆነ ስርዓት አለ ማለት ነው እላለሁ። ቀጠለ። ወላጅ እናቴ ወይዘሮ ዚነት ትባላለች፣ ቅድም ያልኩ 6ኛዋ ልጅ። እሷም ደሴ ተወስዳኝ ነበር። አዲስ አበባ ተወልጄ ያደግኩት
ደሴ የሚባለው ሀገር በጣም የሚገርም ሀገር ነው። በተለይ ለአዲስ አበባ ሰዎች እኔ የቱን ሀገር ወስደህ ታሳያቸዋለህ ብባል ደሴ ነው የምለው፣ ማቆም ስለሆነ ነው። ብዙ ክፍለ ሀገራቶች አሉ። በጣም ሰው የሆነ ሰው ያለበት ደሴ ደስ የምትል ነች አሁንም ድረስ እና አይ ነበር እየሄድኩ መላለስ ነበር እና ታሪኩ ምንድን ነው የእናቴ እሷ ወደ አዲስ አበባ መጣች ለስራ። ከዛ ከአባቴ አቶ ሪድዋን ባርጊቸው ጋር ተጋቡ። የመጀመሪያው ልጅ ስትወልድ ነቢል ሪድዋን ይባላል ወንድሜ። ስትወልድ ትንሽ ማህፀን ላይ ችግር ነበር፣ አወላለድ ላይ ፕሮብለም ነበር እና በሃይማኖታችንም እንደዚህ አይነት ችግር ካለባት አንዲት እናት የወሊድ መቆጣጠሪያ ይፈቀድላታል። የጤናዋ ላይ አስጊ ስለሆነ ከባድ የሆነ ከስዊድን የመጡ ሰዎች ያኔ በጣም በቃ ፍቱን የሚባል የወሊድ መቆጣጠሪያ ከስዊድን የመጣ ምናምን ተሰጥቷት እንግዲህ ልጅ እንዳይወለድ በጣም እየተጣረ ባለበት ሰዓት ማለት ነው አረከሰች፣ ጸነሰች። ሁሉም ደነገጡ። ቢካዝ የውጭ ሀገር ሐኪሞች ናቸው፣ እንዴትም ሊሆን አይችልም ተባለ፣ ብዙ ነገር ተባለ። ከዛ ቀጥታ ወደ ውርጃ ምናምን ተባለ። ይሄ ደግሞ በጣም ምናምን ሐራም ነው። እሷ ደግሞ ይሄ አላህ የሰጠኝ ነው፣ ስለዚህ እሱን ምንም ተአምር እኔ የመጣሁት በዚህ አይነት ሲኳንስ ነው። ሳይንስም ሊያስቆመኝ አልቻለም ብዬ ራሴን አምናለሁ። ምክንያቱም አላህ እንድትመጣ ከፈለገ በሆነም ነገር ማምጣትህ አይቀርም እና ያ ነው የኔ ወደዚህ ምድር የመጣው። ሁሌም እንደምልህ እንድመጣ ተፈልጓል። ይሄን እኔ እያልኩ ሳወራ በነገራችን ላይ ሁሉም አድማጮች ተመልካቾች ራሳቸውን እንዲያዩ ነው። ሁላችሁም ስትመጡ ትልቅ ቫሊዩ አለው። እኔ የምሰጠውም ለራሴ እንድመጣ ተፈልጓል። ከልጅነት ጀምሮ ለምን አላማ ነው በዚህ ወይ ያመጣኝ እኔ ብዬ አሁን ድረስ ከአምላክ የተሰጠኝን ጊፍት ተጠቅሜ ለሰዎች እየሰጠሁኝ ነው። አሁን ያለሁበትም እንትን በማስተማር ሙያ ውስጥ ነኝ። ምን ታስተምራለህ? አንተስ ምን ተማርክ? ከልጅነት ጀምሮ የተማርኩት ሴንት ጆሴፍ የሚባል ትምህርት ቤት ነው ወደ አብዮት አካባቢ። ከዜሮ ክላስ ጀምሮ እስከ 12 መረቅ ድረስ በጣም ትልቅ ኢምፓክት ፈጥሮብኛል። የወንዶች ትምህርት ቤት ነው እንደምታውቀው እና እጅግ ለእኔ ይሄ ሴም ጀንደር መሆኑ ባይ ኢትሰልፍ እንትን ነው። ወንዶች ወንድ ሆነን አድገናል ማለት ነው። ግጭት ነው፣ ጠብ ነው። ከተቃራኒ ጾታ ጋር ያለን ግንኙነት መከባበር ነው። ለእኛ ሩቅ ስለሆነች ሴት ልጅ ይሄ ዝም ብለን ምንጨብጣት ደራንሽ ምንላት አይደለችም። ለእኛ ክብር የምንሰጣት ነች። ብዙ የሴንት ጆሴፍ ተማሪዎች በዚህ አጋጣሚ በጣም ክብር አለኝ። ጓደኞቼም አሁንም ድረስ ስላሉ ያላቸው በትዳራቸውም በህይወታቸውም ላይ በጣም ስለማይ ነው እንትን ማድረጌ ሳይሆን ማስታወቂያ መስራቴ ሳይሆን ያው ያለኝን ክብር ለእነሱ እየገለጽኩኝ ነውና ሰውም ልጅ የሴቶች ትምህርት ቤት ለሴቶች ሲሆን የወንዶች ለወንዶች ሲሆን ራሳቸውን ሆነው ያድጋሉ። ለምሳሌ አንዴ ምን አጋጠመኝ፣ ሴት ልጅ ነችና የሴቶች ሳብጀክትን አይባልም አንዳንዴ ፊዚክሱ ኬሚስትሪ የሆነ ታፍ ነው ይባላል። እሷ ግን ሴቶች ትምህርት ቤት ስላደገች ከወንዶች ጋር አይደለም ኮምፒቲሽኑ፣ እዚህ ከራሷ ጋር ስለነበረ ቶፕ ሆና አሁን ናሳ ውስጥ ነው ያለችው እና ስትጠየቅ ኢንተርቪው ላይ ከሴቶች ጋር ማደግ ነው የጠቀመኝ። ከወንዶች ጋር ባድግ በሆነ መንገድ ይበልጡኛል ብዬ እያየሁኝ በቃ ያው ወንድ ልጅ ትንሽ ማስኩላር ነው ምናምና ይበልጡኛል ብሎ የማመኑም ነገር ሳክሰስፉል እንዳልሆነ ያደርገኝ ነበር ብላ የሰጠችው ኢንተርቪው አለና ይሄ ሴም ጀንደር ስኩሎች ላይ በጣም እወዳለሁኝ። እዛ ነው ያደግኩት። ከዛ ኢንጂነሪንግ ውስጥ ገብቻለሁ። 5 ኪሎ ኬሚካል ኢንጂነሪንግ ወደ 2 ዓመት አጠናሁትና ከኔ ጋር መሄድ አይደለም እኔ ሳይንሱ አይደለም እኔ ሞር ምርምር የሚፈልግ ነገር አርት ኢዝ ኦል አባውት ነገሮችን ማያያዝ ማገናኘት ነገር ወዳለሁ። ለሚውዚክ ቀርብ ነበርኩኝ፣ ለድምጽ ያሬድ ሚውዚክ ስኩል ገባሁ። ያሬድ ተማርኩኝ ሳክስፎን ጃዝ ዲፓርትመንት ውስጥ። እኛ የመጀመሪያው ዲፓርትመንት ነን ጃዝ ሲፈጠር። ከዛ ዶክተር ጆኖቫ ኩፐር የሚባል ከአሜሪካ የሆነ አስተማሪ መጣና ለኮንሰርት ነው ጃዝ ሊያሳይ ሸራተን መጥቶ የሚገርም ዶክተር ነው እንግዲህ ዶክትሬቱን ሰርቷል በጃዝ ኢትዮጵያ መጥቶ ሆሊ ላንድ በቃ ስገባ ያየሁት ነገር ዛፍ ቅጠሉ አቀባበል አረገልኝ ነው የሚለው። የሚታያቸውን ነገር ተናገሩ ቀረ። እዚህ አብሮኝ የእኔ አስተማሪ ሆኖ ተመረጠ በግሌ እኔና 2 ልጆች በቃ የእሱን እውቀት ያስኩኝ። የሆነ ታይም ላይ በግልም የፕሮዲስ የሚያደርጉኝ ደግሞ እድል ተመቻቸልኝ። አንደኛው ኤልያስ መልካ ስቱዲዮ ውስጥ ነው በጋና ሬከርድስ። የሚገርም ነው፣ እድለኛ ነኝ። ይሄ ሁሉም ያሰብኩ ያለሁት እንግዲህ በ18 19 20 ዓመቶች ነው እየነገርኩ ያለሁት። አሁንም ነገር ታሪክ ከ20 ከ10 11 12 ዓመት በፊት ነው የሆነው። ያ ልጅ ሆኜ አላህ አልኩ የሆነ የፈለገው ነገር አለልሃለሁ። በልጅነቴ ትላልቅ ሰዎችን አይቻለሁ። ሙላቱ አስታጥቄ ጋር ጊዮን ሆቴል ሳክስፎን ይዤ አብሬው ኤልያስ መልካ ጆኒ ራጋ አሁንም አልበሙን አውጥቶ እንትን እያደረገለት ነው። ጆኒ ራጋ ሂወዝ ማኔጀር ነበር፣ ሙሉ ማኔጀር። የኔን ታስክ ወስዶ እሱ ነው የሚያሳየኝ፣ ፕሮፌሽናሊዝም ያስተማረኝ እሱ ነው። ሙዚቃ ልታወጣ ማለት ነው? ሸልፍ ላይ ዘፍነህ ልዘፍን? አሁንም በመንፈሳዊ ህይወት ውስጥ ከገባ በኋላ ያወጣናቸው ስራዎች አሉ። በኳየር ደረጃም
በሲንግል አውትም ደረጃ ከወንድሜ ቴዲ ማጋ እሱ እንትኑን ሰርቶት ቅንብሩን ሰርቶት ብዙ ሙዚቃ መሳሪያ እንጠቀምም እኛ ሃይማኖት ውስጥ በሰው ልጆች ድምጽ ኳየር ታጅቦ ይወጣል። አላህ ድምጽ ሰጥቶኛል አውቃለሁ። ብቻ ጆሮ አለኝ ምልከታና ጆሮ በሆነች መንገድ ትንሽ ሰጥቶኛልና እሱን ነገር ለመጠቀም ሞከርኩኝ። የሙዚቃ ህይወት ከኔ ጋር አልሄደም። ትንሽ ሀስሎች አሉት። ይከብዳል። ብዙ ሳክሪፋይስ ብታደርገው መስዋዕትነት መክፈል ያለብህ ብዙ ነገሮች አሉ። እኔ ደግሞ እንደዛ አይነት ሰው አይደለሁም። እውነት ከሆነ እውነት ነው። አላህም አገዘኝ። እነሱ ጋር ተለያየሁኝ። በቃ ኤልያስ መልካ ጋር ገብተህ አቋረጥ። የሚገርም ነው። ብዙዎች እንደውም የሚሉኝ በቃ አላህ ያኔ ግልጥ አረገልኝ። ምን ብዬ እንደምነግርህ አላውቅም። ይሄ የሚገባው ሰው ነው የሚገባው። ዘን ለእነሱ መናገር ጀመርኩኝ። አይ ቲንክ ያለንበት ሲቹዌሽን ሰዎች ትንሽ ወደ ሌላ ነገር ውስጥ እየወሰድን እንዳይሆን ማለት ጀመርኩኝ ለእነሱ እና ሚውዚክ ፓወር ነው አውቃለሁኝ። ከአምላክ ዘንድ የተሰጠ ድምጽ ነው። ድምጽ ማለት ከአምላክ የተሰጠን ብሌሲንግ ነው፣ በረከት ነው። ግን ለሆነ ነገር ስንጠቀምበት ሳይ ነው ሰዎችን በዚህ መንገድ በእኛ ምክንያት መጎዳት የለባቸውም፣ በሚጠቅመው መንገድ እንሂድ ብዬ ከጆኒ ራጋ ጋር አውርተን በደንብ እኔም በራሴ መንገድ ሄድኩ እንጂ ብዙ ለፍተውብኛል። እንዲህ እንደምነግር ነገር አይደለም። በጣም ልጅም ስለሆንኩኝ አስቸግራቸው ነበር። ገብተዋል። ፕሮፌሽናሊዝም ለእኔ ማስተማር ሌላውን ሰው እንደማስተማር አይደለም እና አልሐምዱሊላህ ውጭ ሀገር ቢሆን ምናልባት የሚያስገድል ነገር ነው ብዬ አስባለሁ። እንደዚህ ሄደውብህ ረጅም ነገር ሳክሪፋይስ ተደርጎብህ የራሴን ያውም ሃይማኖትን ስቀበል አስብ። እነሱ ግን ጆኒ ራጋ ስቱዲዮ ውስጥ መጽሐፍ ቅዱስ አለ። ባይገርም አጠገቡ መጽሐፍ ቅዱስ አስቀምጦ ነው አብረን የምናወራው። ስለ ሃይማኖት ማውራት ይወዳል። ኤልያስ መልካም እንደዚሁና ያን ያክል ለእኔ አልተጎራበጡኝም የራሴን ህይወት ለመሰረት ስል። ስለዚህ ከቻይልድ ሁዴ በኋላ ያለው ህይወት ይሄን ይመስላል ማለት ነው። የሚገርም ነው። በጣም ብዙ ያሳለፍከው። እኔ ያየውህ ቲክቶክ ላይ ነው የመጀመሪያ ጊዜና አየሁትና በጣም ወድጀው የታይታኒክ ትንተና ነው ወደድኩትና ደግሜ ሲፈልገው አጣሁት። ብዙ ስለማላየው ደግሞ አላመጣልኝ ቲክቶክ ማለት ነው። የት ስምህንም አላስኩ ወሊ ሀሳቡ በጣም መስጦኝ እንዲሁ ወደድኩትና አሳለፍኩት። ከዛ ደግሜ እንዴት ላገኘው ብል ብሰራ የሆነ ቀን እንደዚህ ቲክቶክ እያየው ድጋሚ መጣል ሴቭ አረኩኝ ገባው። ከዛ ዩቲዩብን አየው ምን አልኩኝና የኔና የጀማል አህመድ ወዳጅ ነበረ። እሱ ጋር ስደውል የጀማል አህመድን ስልክ ሰጠኝ። በጀማል አህመድ በኩል ነው ስልክህን ያገኘሁትና በዚህ አጋጣሚ ጀማል አህመድን አገኘሁና ፊልም በጣም ስለምወድ ፊልምም ስለተማርኩኝ ትንታኔዎች በጣም አሰማኝ ተጨባጭና ብዙ ጊዜ እኛ ሀገር አንዱ ድክመታችን ፊልም የሚሰራ ብዙ ሰው አለ። ፊልም ያቅማችን ያህል ሞክራለን፣ ግን ትንታኔ አናሊሲስ በዛ በፕሮፌሽናል ደረጃ የሚሰጥ ሰው አናሳ ነው። ሰው እንደ ልቡ ያወራል። ፊልም እንዲህ ነው እንደዛ ነው ግን እንደዛ አይደለም። ፕሮፌሽናሊዝም ይጠይቃል፣ ብዙ ነገር ይጠይቃልና ያንተ ሲምቦል አንተ ሪሌት የምታደርግባቸው ነገሮች ሞስት ፕሮፌሽናል ናቸው፣ አሳማኝ ናቸው ማለት ነው። ይሄ መፈከር ይሉታል። እንደዚህ መፈከር አለበት። በቃ አሁን ቅርብ ጊዜ እየመጣ ያለ ነገር አለ። የዘፈን ግጥሞች ምናምን እንደዛ መሰራት ተጀምሯል። እንዲህ ሊል ፈልገው ነው እንዲህ ማለት ነው ምናምን የሚል ማለት ነው። ፊልም ግን ብዙ እንደዚህ አይሰራም፣ ወይ ደግሞ ሞር መመረቂያ ጽሁፍ ይሆንና እዛው ይቀራል፣ ብዙ አናየውም። አሁን ግን አንተን ሳይ በጣም ደስ ብሎኛል። ስለዚህ ሌሎችም እንዲፈጠሩ በጣም እፈልጋለሁ። ደስ ብሎኛል ስለመጣ በጣም እኔም አኮራችሁ ለእኔ ትልቅ ነው። ብዙ ሚዲያውን የማልወድበት የራሴ እስካሁን ራሴን ፕሮቴክት ሳደርግ የነበረበት ነገሮች ነበሩ። ሚዲያ ላይ ላለመውጣት ብታምንም ባታምንም ነው። ይህንን እውቀት ይዤ ማስተምርበት አካዳሚክ ስኩል ማስተምርበት ዩቲዮኖር አካዳሚ እንግሊዝኛ አስተማሪ ነኝ። እዛ የራሴን ቲቪ ይዤ ሄጄ በቃ ግድግዳ ላይ ሰቅዬ ያስተማርኩበት ነገር አለ። ከልጆች ጋር ፊት ለፊት መገናኘት፣ ከትላልቆች ጋር ፊት ላይ መገናኘት፣ እንዲህ በድንገት እንዳንተ ያገኘኋቸው ሰዎች ጋር ማውራት። ቢኮዝ ይሄ አላህ ለእኔ የሰጠኝ ነገር ነው። የሰጠህን ነው የምትሰጠው እንጂ የምከፍለው ነገር የለም። ነው ረጅም ጊዜ አሳልፍ ያለው በዚህ ስራ ላይ ሚዲያ ላይ የወጣሁት በአንድ ወቅት ነው። አንድ አርቲስት ጋር ታላቅ የሙዚቃ አቀናባሪ ጋር በተገናኘ ሚዲያ ላይ መቅረብ ከጀመርኩ በኋላ ነገሮችን ከፊልሙ በፊት ነው እሱ ብናነሳው ደስ ይለኛል። ቴዲ ማክ አሁን በሙዚቃ የሚያውቁት በአለም ላይ የሚያውቁት ሰዎች ብዙዎቹ ሃይማኖት ቀይሯል ምናምን የሚባል ወሬ አለ። እሱን ደግሞ የሰበከለት እንግዲህ በክርስትና የሰበከለት ይባላልና ወይም ደግሞ ቃል ያካፈለው ይባላል በፕሮቴስታንቶች፣ በኦርቶዶክሶች ደግሞ እንደዚሁ መስበክ ይባላልና አንተ ነህ ይባላል። እንዴት ነበረ? ምን ተፈጠረ? እሷም ትንሽ ብናነሳ ደስ ይለኛል። እንደ ትልቅ ነገር አላየውም። ያንተን አቅም የራስህን አቅም ታውቀዋለህ። እስከምችለው ድረስ ነው የኔን አቅም አይደለም። እኔ ነቢያቶች ሰውን ወደ
የአምላክ ሃይማኖት መቀየር አይችልም በእኛ ሃይማኖት ውስጥ ማለት ነው አኮርዲንግ ቱ ኢስላም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰዎችን ማስለም አይችልም ተብለን የተማርነው የራሳቸው አጎት በጣም ከልጅነታቸው ያሳደጋቸው አጎት እንኳን ሊሞቱ ሲሉ ባክ ይሄንን ብቻ በልልኝና ምስክራውን ቃል ብቻ ስጠኝና ሌላውን እኔ ከአምላክን ለምናለሁ ሲሉ ማህበረሰቡን ፈርተው በጣም የተከበሩ ስለነበሩ ማህበረሰቡን ፈርተው አይ እሱ በጣም ስለሚያከብረኝ ህዝቡ ከነሱ መገንጠል ብለው አየህ ህዝቡን አስቀደሙ ከአምላክ አምላክም ያኔ ተቆጣ ያንን ነገር ሳይመሰክሩ ነው የሞቱትና አንተ አቅም የለህም ነው የተባሉት انما العلم عند الله انما على نذير مبين እውቀት ከአምላክ ዘንድ ነው አንተ አስጠንቃቂ ብቻ ነህ እንጂ ምንም ነገር እና እኔም እንደው አንድ ወንድሜ ነው ከማንም ጋር እንደምገናኘው እኔ ምንም አይነት ታይትል ቢሰጡኝ ሼክ ይሉኛል ሼክ ኻሊድ ኡስታዝ ስለሆንኩኝ ምና ወንድም ቢሉኝ ለኔ ቀለኛል because እንደ ወንድም ነው ማንንም ጋር መቀራረበው ካፌ ሻይ እየጠጣን አወራሃለሁ ስለ ሪሊጅን because መወራት ስላለበት እንደ ወንድም ነው እንጂ እዚህ ጋር ባል እንግዲህ ዛሬ ላስተምርህ የመጣሁት እንደዛ አይነት ሰው አይደለም ወንድም ያው ባክግራውንድም እንደዛ አይፈቅድም የምፈልገውም ቀለል አድርጎ ከህዝብ ጋር ነው ቴዲማክ ጋር ያገናኘን ነገር አለ በ60ኛው አፍሪካ ህብረት ላይ ያኔ ትልቅ የአፍሪካ ኤክስፖ ተዘጋጀ ለሱ እኔ ኳየር ተመረጥኩኝ ፐርሰናሊ በግል ተመረጥኩ የፈለከው አቀናባሪ ጋር ሄድከ የፈለከው ኳየር ውሰድ ምናምን ብለው ፈቀዱልኝ በጀት ተሰጠኝ ከዛ የመጀመሪያው አብርሃም ወልዴ ባላገሩ አብርሃም ወልዴ በጣም ግሩም ሰው ወደደው የኛን ፕሮጀክት ከዛ እንትን ባላገሩ ምርጦች ላይ ያሉትን 20 ለመጨረሻ the 20 ተመርጠው ነበር እነሱ እንዳለ ሰጠኝ እሱ ደግሞ ኳየሮች ተጠቀማለኝ ከዚህ በፊት የሰራሁትን ሰማ ወደደው ኦኬ አልኩኝ ከዛ እሱ የሚያቀናብረው መስሎኝ እኔ አብርሃም ወልዴ ራሱ ኮምፖዘር ስለነበር ሳይ እሱ አሁን ቲቪ ስቴሽን ስለከፈተ ትንሽ ቢዚ ነው ነገረኝ አሁን ትቻለው ግን አበጋዝ ጋር ሄዳለኝ አሁን እኔ ያላሰብኳቸው ነገሮች መጡ ወደ ምክንያቱም ሰው ልጅ ካሰበው ውጪ ከሄደ አምላክ የፈለገው ነገር አለ ስለዚህ ምን ማድረግ ጀመርኩ ለአምላክ ሰጣሁት ኦኬ አላህ የፈለገው ነገር አለ እስቲ ምንድነው እያልኩኝ ማየት ጀመርኩ አበጋዝ ጋር ሄድኩኝ አበጋዝ ጋር ጊዜዎች አሳለፈን አየው ስራው መረመረው ግን እኛ የፈለግነው ለአንድ ሳምንት ዊክ ነበር የሰጠነው ዲው ዴት በሳምንት ውስጥ አድርስልን ነውና ልክ ይሄን ስለው ይሄን ትልቅ ስራ በአንድ ሳምንት ይከብደኛል እኔ ደግሞ ወደ አንድ ሰው ላዛወራው አለኝ አምላክ በቃ ወደ ሆነ ቦታ እንዲሄድ እየፈለገ ነውና እስቲ ምንድነው ብዬሳ ቴዲማክ ጋር ተደውሎ በቃ ያኔ በዚህ ምክንያት ተገናኘን በቃ እንደ ዋንም ወንድም ነገሮችን ማውራት ጀመርን ግን ያየውበት ነገር ምንድነው ከብዙ ነገር ራሱን ያገለለ ሰው ነው ብዙ ጊዜ አሁን በቅርብ ሪሰንትሊ እንኳን ነው ሚዲያ ላይ ካየ ለምንድነው አንደኛ ፋሚሊ ጋር ሆኗል 3 ልጆች ወልደዋል ባለቤት አለችው ወይዘሮ ፌቨን የቤተሰብ ሰው ሆኗል የቤተሰብ ሰው ደግሞ ስትሆን ሙሉ ነገርን መስጠት አለበት ማለት የልጆች ሰዓት አለ የቤት ሰዓት አለ መከበር አለበት ገብቷል ሶ ያንን ነገር ከዛኛው ዲስኮኔክት ያደረገበትን ነገር አየሁት እና ንጹህ ነገር ነው ያየሁት በቃ ከዲመንሶች ራሱን ለማራራቅ የሚያደርገውን ነገር ነው አደነኩኝና በዚህ ነገሮች ማውራት ጀመርን ያ ነው እንደ ወንድም የሆሊ ባይብልንም አሜሪካ ስላደገ በነገራችን ላይ አሜሪካ ማደጉ ተጽዕኖ ፈጥሮበታል ይሄ ሞር ወደ ሃይማኖት የቀረበ ሆኖ አይደለም ያገኘነው ኢቭን ባክግራውንዱ እስልምናም ክርስትናም አለ በእናቱ በኩል እናቱ ክርስቲያን ሆና ቢሆንም ሙስሊም ነበረች ሰው ዝርያዋ እንዳለ ሼኾች ናቸው ሙስሊሞች ወሎ ሼኾች ቤት ይመጡ ነበር ይለኛል ዱዓ ያደርጉ ነበር ይለኛልና አየ ስለዚህ ለሱ ሁለቱንም ቀላል ነው አባቱ ክርስቲያን ነው እናቱም ክርስቲያን ነች ኦፍ ኮርስ ያደግ በክርስቲያኒቲ ነው ያደጉት ቃያ ነው የሆነው ሃይማኖትን ያስተማርኩት እንጂ የሆነ ካታጎራይዝ የተደረገ ሃይማኖት አለ ጂሰስ ክራይስት ምንድነው መጽሐፍ ቅዱስ አውጥተን በጣም እናወራ ነበር ባይብልንም ቁርአንንም አውጥተን እናወራ ነበር ከሁለቱም አንድ አይነት ይሆን አገኘው ኦኬ አሁንም ካንተ ጋር እንደዚህ ታይታኒኮች እና ምንስናይ የነብያቶችን ከቁርአንም ከመጽሐፍ ቅዱስም እንዴት አንድ አይነት እንደሆኑ እንደገና ፊልሙም ደግሞ እንዴት እንደሚያግዘን ነው እና ይሄን ነው በቃ ዛሬ ከተመልካቾች ጋር የምናደርገውን አይነት ውይይት ነው ማለት ነው ከሱ ጋር ያደረግነው አልহামዱሊላህ then የራሱን ሪሊጅን ራሱ ፈልገው because ሃይማኖት እኮ ሰውን ላይ ኢምፖዝ አታረግም ማመን እንዴት ነው የምታስገድደው ማመን እኮ ፈልገህ ወደያውም ዲፕሊ ገብቶ ልብህ ደም ስር ውስጥ ሲዋሃድ ነው በቃ ነው የምትለው እንጂ ሳታምን አንድ ነገር ውስጥ ገባ አልহামዱሊላህ አሁን ስፒሪቹዋል መንፈሳዊ የሆነ ሰው ነው ራሱን ከብዙ ነገር አቀባል በዛ አይነት ህይወት እየኖረ እስላምን ተቀብሏል በጣም አሪፍ ዛሬ የተገናኘንበትና ሰው በጣም ነው ይገርም ታይታኒክም ብዙዎቻችን አይተናል ታይታኒክ ከባይብል ጋር ከቅዱስ ቁርአን ጋር ከመጽሐፍ ቅዱስና ከቅዱስ ቁርአን ጋር ምንድነው የሚያገናኛቸው ከክርስቶስ ጋር ምንድነው የሚያገናኛቸው ትንሽ ህዝቡ ላይ የወጣ አንዲት ሲምቦሎችን ተናግሬያለሁ ምናልባት እስቲ የምታስታውሰው ካለ ምናልባት ካንተ ልጀምር because በነገራችን ላይ ተመልካቾች ቃል ኪዳን የፊልም ባለሙያ ነው
አይ ኖ ከዚህ በፊት የምትከታተሉ ሰዎች ታውቃላችሁ ለእኔ አዲስ ስለሆነ ነው እና ብዙ እንደዚህ አይነት ሰዎች ጋር አልተገናኘሁም እስካሁን ነገሮች በሙሉ ራሴን ጠብቄ ነበረ ደስ ብሎኛል ከቃል ጋር ስለተገናኘን የተለያዩ መጽሐፍቶችንም እዚህ ጋር እያሳየኝ ነበረ ፊልም ስተዲዎች እንዴት ፊልም ኢንተርፕሬቴሽን እንደሚደረጉ ይሄ ለእኔ ትልቅ ነው በጣም የሚያግዘኝ ወንድሜ ነው ከዚህ በኋላ እርግጠኛ ነኝ ብዙ ስራዎች አብረን እንደምንሰራ እንትን እላለሁኝ የገባ ነገር ካለ እሱ እናስቀድምና ካንተ ልጀምርና ወደ እኔ ሄዳለሁ እዛ ላይ ያሳየናቸው አንድ 3 የሆኑ ሲምቦሎች አሉ እሱን ነው አይ ቲንክ ያንተ መጀመሪያ ያየሁት እንግዲህ ላይክ መርከቧ በምድር መመሰል እና ከዛ ጃክ አለ የጃክ ገጸ ባህሪ ደግሞ በክርስቶስ መመሰል እዛ ለምሳሌ አንዱ ያ ድሃ ሰው ጃክ ከጃክና ሮዝ ውጪ ማለት ነው ያሉት እንዳለ በ12 ሰዎች ናቸው የከበቡት እራት የተጋበዘ ጊዜ ከመውደቅ ልትድን ያነበረው ጊዜ ማለት ነው ከዛ ልትወድ መጀመሪያ የተዋወቁት ሲጀምር ሮዝ ጥላ ራሷን ለማጥፋት ወደ ወንዙ ዳር ስትሄድ አድኗት ነው እና ያንን ሲምቦላይዝ ያደረገው በክርስቶስ ነው ከዛ መስቀሉ ብዙ ጊዜ በሁሉም በሁለቱም ሃይማኖት በፕሮቴስታንት በካቶሊክም በኦርቶዶክስም ስዕሎች ይጠቀማሉ ነገር ግን ይበልጥ እንትን የሚሉት ምንድነው ይሄ የስቅለት ምልክቱና በተለይ ቀይ ነገር ተደርጎ ያለውን ከንት ጋር ያገኙታል እቺ ፓርት ማለት ነው ብዙዎቹ ቢኖር በፕሮቴስታንት ቤተክርስቲያን ስዕሎች ብዙ ጊዜ ስለማይጠቀሙ ይሄንን የመስቀሉን የታይታኒክን አላልኩ የመስቀሉን ቀይ ለብሶ ይጠቀሟታል ስካርፏን ማለት ነው እቺ ቀይ ያለ ላይክ ሲምቦል ነው የደሙ ምልክት ነው ኦፍኮርስ ደሙ ነው ያዳነን በክርስቲያኖች ዘንድ ይሄ የሃይማኖታቸው መሰረት ስለሆነ በክርስቶስ ደም ነው ለዘላለም ህይወት ሄዳን ነው ብለው ያስባሉ ይሄንን ሲምቦል ያመጡበት በጣም ኢምፕረስ አድርጎኛል አይደለም ማለት አይቻልም ነው ማለት አይቻልም በቃ ሰው ኢንተርፕሬት አድርጎታል ግን ያሳምናል ስለዚህ ይሄን በጣም ነው የወደድኩት ይሄ እንድናወራ ነው እሺ ኦኬ እንዳልከው ነው ይሄ ብቻ ነው ልክ የሚባል ነገር የለም የዚህ ኢንተርፕሬቴሽን አንተም በሙያ ታውቀዋለህ ብዙ ሰው ፈልጋለሁ አንተንም ሳገኝ ደስ ያለኝ እኔ የራሴን ሪሰርቾች አደርጋለሁ በነገራችን ላይ ምንም አይነት ሪሰርች አደርግ ከብዙ ኤቪደንሶች አልወስድም መጀመሪያ የኔን ነገር ነው በደንብ ጨርሼ የሆነ ሰው ከመጣ እንዳንተ አይነት እውቀት ያለው ሰው ሰማለሁ ዝም ብሎ አንዳንዱ እንትን የሚያደርግህም አለ ቻሌንጅ ሊያደርግ የሚሞክር አሁን ከሱ በፊት ግን ምንድነው ይፈልጋለሁ መሰለህ ትንሽ ወደ ሆሊ ባይብል ውስጥ ብንገባ ደስ ይለኛል ሆሊ ባይብል እና ሆሊ ቁርአንን በሆነች መንገድ እንየው ምን ይሄ ነገር እኔ ይዤ የመጣሁት ሆሊ ቁርአን ሆሊ ውድ ኤንድ ሆሊ ባይብል ብዬ ነው ናይስ በጣም ቆንጆ ሶ ልክ ሆሊ ቁርአን ሪሊጅን እንደሆነው ሆሊ ባይብል ሪሊጅን እንደሆነው ሃይማኖት እንደሆነው ሆሊ ውድም ሪሊጅን ነው እዚህ ጋር አንዴ እንትና ሲጠይቅ ምነው ለምሳሌ ፕሮፌሰር ኃይሌ ገሪማ የትና ቃል እንደዚህ ልጋግ ለልጋግ መሳሳም ሆሊውድ አይደል እንደፈጠረው ይሄ ከንፈር ለከንፈር ይሄ ኪስ የሚባለው ዲፕ ኪስ የሚባለው ሆሊውድ ነው የፈጠረው ሆሊውድ መልክ ፈጥሯል ቆንጆ የሚባሉ ሴቶች ላይክ ስክክ ያሉ የሆነ ሼፕ ያላቸው የሆነ የጡት ቅርጽ የመቀመጫ ቅርጽ ያላቸው ሆሊውድ ነው የፈጠረው this is በቃ እኮ ሃይማኖት ነው የራሱ ማለት አምልኮ አለው የምታመልክበት ሴቶችን ወንዶችን የምታይበት መንገድ ነው በትክክል ፈጥሯል ዓለምን ሀገርን መንግስትን ፓወርን የፓወርን ትርጉም ራሱ የሰጠን ሆሊውድ ነውና ስትለው ስለመጣልኝ ነው thank you very much በደንብ አድርገን ያብራራው ሆሊውድ ሪሊጅን ነው ሪሊጅን ባይሆን ኖሮ ዝም ብለህ ዓለምን ያትና ወደ ድሮ ከምናቃቸው የሰው ዘንድ ቻርሊ ቻፕሊን ላይ እንኳን የምታውቃቸው ማንነቶች እኮ አሉ ሴቶች ቀሚስ ለብሰው ጸጉራቸውን በሆነ ነገር እንትን አድርገው ባላቸውን ሲጠብቁ ቤት ሆነው እሱን እንኳን ሲስተም አሁን አናየው አፍርሶት አሁን ማን ነው ለሚለው ነው አሁን አድማጭ ተመልካቾቻችንን በደንብ ኖቲስ አድርጉልኝ የምለው ማን ነው ይሄንን ሲስተም የሰጠን ለምሳሌ እኛ ኢትዮጵያ ውስጥ ነን የውጭውን ባህል እያልን እንጨዋለን ማን ነው የትኛው ፈረንጅ መታ ነው ይሄን ነገር ለኔ በየግል ቤታችን መታ ያስተማረች ነው ሶ ሆሊውድ ለዚህ 100% ነው ያወራለው ሆሊውድ ስንል ደግሞ ሙቪ ኢንዱስትሪ ብቻ አይደለም ሆሊውድ ውስጥ እንደምታውቀው ዜና ኢንዱስትሪ እና ሲኤንኤን እና ስካይ ኒውስ ምናምን ያሉት እዛ ነው ሚውዚክ ቪዲዮዎች የሚሰሩት ሆሊውድ ውስጥ ነው እንትን ሌተርማን ይሄ ሌት ናይት ሾዎች ምናምን አጠቃላይ ሆሊውድ ይሄ ወደ ህዝብ የሚወጣውን ነገር በሙሉ ይዞልን የሚመጣ ነው አድቨርታይዝመንት ኢንዱስትሪው ኮመርሻል ኢንዱስትሪው ዜና ኢንዱስትሪው በአጠቃላይ በሆሊውድ ውስጥ ነው የሚሄደው ሶ ሆሊውድ አላማው ምንድነው አንተን ውድ ማድረግ ነው ውድ ማለት ቃል ኪዳን ከፊት ለፊት የምታዩት ቃል ኪዳን አለ እኛ ደግሞ ማናየው ቃል ኪዳን አለ አሁን እኔ ለምሳሌ እያዋሸሁ እንደሆነ በምን ታውቃለህ ውስጥ ነው ያለው በቃ ስለዚህ ኻሊድ ውስጣዊም ነው ጫይም ነው
የሰው ልጅ ሁለት እይታዎች ነው ያሉት። ፊዚካል ዓለም አለ፣ መንፈሳዊ ዓለም አለ። ኦኬ አንተ ስለ ፊዚካሉ ብቻ እንድታስብ ከተፈለገ ብታየው ፊዚክስን ብቻ ተማር። ፊዚክስ ማለት ፊዚካል ነገሮችን ተማር። ኬሚስትሪ፣ ባዮሎጂ ተብሎ የሚታይ ነገር ብቻ አጥና ተብለህ መንፈሳዊ የሆነውን እውቀት ከተውከው አንተ ስንት አይን ሆንክ? ሰው ልጅ ሁለት እይታዎች ነው ያሉት። አንድ አይን ሆንክ ማለት ነው አንተ። ይሄ የአንድ አይን ሲምቦሎችን ብዙ ጊዜ በጣም ሲወሩ ስለምሰማ ማለት ነው። ስለዚህ ሆሊውድ አንተን አንድ አይን ማድረግ ነው። ምን የሚታየውን ቃል ኪዳን ብቻ ፎከስ ማድረግ። አሁን ሴቶችን ስታቸው የሚታየው ነገር ላይ ነው ፎከስ የሚያደርጉት፣ መልካቸው ላይ፣ በቃ የሚኖሩበት ቤት ላይ፣ መኪና ላይ ምናምንና መንፈሳዊውን ነገር ያኔ እንዲጠፋ ይሆናል ማለት ነው። ሰው ልጅ የሚታየው ላይ ብቻ ነው ፎከስ ያደርግ። እሱን ተውት እያልኩ አይደለም፣ የሚታየውን እሱ ላይ ብቻ ሲሆን ግን የምን ኢቭን ስለማይታየው ዓለም ብቻ ሁላ ማሰብ ታቆማለህ ማለት ነው። ስለዚህ አሁን እየሆነ ያለው ነገር ያ ስለሆነ ነው እኔ እንደዚህ ያስጨኸኛለሁ። ሰው ልጅ የማይታይ ዓለም የለም፣ የመንፈሳዊው ዓለም የሚባል ነገር የለም ነው ብሎ እንዲያምን የተደረገበት ነገር አለ። አሁን ይህን ነገር ለማድረግ እስልምና ላይ መሲህ ደጃል ወይንም ሐሰተኛ መሲህ የሚባል ትምህርት አለ። ቁርአን ላይም ሐሰተኛ ነብይ የሚባል ትምህርት አለ። ሐሰተኛ መሲህ ኤግዛክትሊ ሆሊ ባይብል ላይ ማለት ነው። እነዚህ ነገሮች ናቸው አሁን ላይ በጣም ፎከስ ማድረግ ያለብን። በመጨረሻውም ዘመን ሐሰተኛ ነብይ እንደሚመጣ ስለተነገረ አሁን እውነተኛው መሲህ ማን ነው? ኢየሱስ ክርስቶስ። ኢሳ አለይሂ ሰላም ሰላም በሳቸው ላይ ኢየሱስ ክርስቶስ እውነተኛ መሲህ ናቸው ከተባለ ሐሰተኛው መሲህ ደግሞ የእሳቸው ተቃራኒ ነው ማለት ነው። ተሳሳትኩ ቃል መጀመሪያ እሳቸውን ማወቅ አለብህ ሐሰተኛውን መሲህ ለመለየት። መሲህ ማለት ምንድን ነው? የተሰጠው የተቀባ ጊፍትድ የሆነ ማለት ነው። ከመጽሐፍቶች ላይ ብቻ ሳይሆን እውቀቱን ያገኘው አምላክ ለብቻው ለሱ ብቻ ስፔሻል የሆነ ጊፍት የሰጠው ነገሮችን የሚያይበት፣ የሚተነትንበት፣ የሚያብራራበት ወይ ያለው ሶ እነዚህ መሲሖች ለኛ ሲነግሩን ውስጣችን አላርም ይሆናል፣ ግሪን ይፈጠራል። በቃ የምናይበት እይታ በሙሉ ይቀየራል። የኢሳ አለይሂ ሰላም ወይም ኢየሱስ ክርስቶስ የመጡበትን ታይም ካየህ የአይሁድ ህዝቦች በዛ ሰዓት በጣም በሚታየው ነገር ላይ ብቻ ፎከስ ያደረጉበት ሰዓት ነው። በተለይ ደግሞ ሕክምና ለዛ ነው ጂሰስ ክራይስት ሕክምናን ይዘው የመጡት፣ ሰው ማዳን ይዘው የመጡት። ማንም አላስተማራቸውም፣ ግን ጊፍት የተደረገላቸው ስለሆነ። እንደገና ደግሞ በጣም ወደው አንድ የመጽሐፍ ቅዱስ ቃል ውስጥ ልገባለህ ነው። ማቴዎስ ወንጌል 13ኛው ምዕራፍ ላይ 3ኛው አንቀጽ ላይ እንጀምርና በምሳሌም ይላል ኢየሱስ ክርስቶስ በምሳሌም ብዙ ነገራቸው እንዲህም አላቸው። አሁን በምሳሌ መናገር አስፈላጊ እንደሆነ እየነገረን ነው። ካራክተራይዝ ማድረግ ማለት ነው። አሁን እናንተ የምናወራው የሆሊውድ ሀሳብ ነው የሚነግራቸው። እሱም ሲዘራ አንዱን በመንገድ ዳር ወደቀ፣ ወፎችም መጥተው በሉት። አሁን የተዘራው ዘር አዮ ዲፕ ስላልሆነ መንገድ ዳር ስለተዘራ ወፎች ዝም ብለው ወሰዱት። አንድ ዘር ሲዘራ ግን በጣም ደብዝ ካለው ሩት ይኖረዋል፣ ስር ይኖረዋል። ስለዚህ ወፎች አይበሉትም ማለት ነው። ሌላውም ብዙ መሬት በሌለበት ላይ ወደቀ፣ ጥልቅ መሬትም ስላልነበረው ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ እያለ የሚሰማ ጆሮ ያለው ይስማ። ስለምን ምሳሌ ትነግራቸዋለህ አሉት። እሱም መልሶ እንዲህ አላቸው። ይሄን 11ኛው ላይ ጀምርልኝ። ለእናንተ መንግስተ ሰማያት ሚስጥር ማወቅ ተሰጥቷቸዋል፣ ሌሎች ግን አልተሰጣቸውም። ላለው ይሰጠዋልና ይበዛለታል፣ ሌላው ግን ያው ያለው እንኳን ይወሰድበታል። ስለዚህ እያዩ ከ13ኛው ጀምርልኝ እያዩ እየሰሙ ስለማይሰሙ ስለማያስተውሉም በምሳሌ ነግራቸዋለሁ። እኔ በቃ ብዙ ነገሬን የሚያስቀይረኝ ንግግር ይሄ ነው። ያ ያለ አሁን የሚታየው አይን አለን ከፊት ለፊት፣ እሱ ያያል ፊት ለፊት፣ ግን ስለማያስተውሉ ያንን ነገር ወደ ውስጣችን ስለማንከተው መርምረህ ነገሩ ምን ማለት ነው ብለህ ስለማትጠይቅ ያ ነገር በምን መነገር አለበት ማለት ነው? በምሳሌ። አየው ምሳሌ ማለት ምንድን ነው? አሁን እሱን አንድ ምሳሌ እንደው ከእሱ የሰጣቸው ምሳሌዎች ላይ አንዱን እኔና ወደ የሚቀጥለው እንትናችን እንሄዳለን። ቢኮዝ ሰዎች ዋናው የምንፈልገው እኛ መንፈሳዊ እንዲሆኑልን ስለሆነ ነው። ወደ ሆሊ ባይብል እና ሆሊ ቁርአን ማቃረብ ነው እንጂ ዋናው ሙቪ ብቻ እንትን ማድረግ ስላልሆነ 24ኛውን አንቀጽ ላይ የቀረበውን ምሳሌ እንመልከት። መንግስተ ሰማያት በእርሻው መልካም ዘርን የዘራ ሰው ትመስላለች። ሰዎቹ ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳድ ዘርቶ ሄደ። ስንዴውም በበቀለና ባፈራ ጊዜ እንክርዳዱ ደግሞ ያን ጊዜ ታየ። ባለቤቱም ባሮቹም ቀርበው ጌታ ሆይ መልካምን ዘር በእርሻህ ዘርተህ አልነበረምን? እንክርዳዱስ ከወዴት አገኘ አሉት። እሱም
ጠላት ይሄን አደረገ አላቸው። ባሮቹም እንግዲህ ሄደን ብንለቅመው ትወዳለህ አሉት። እሱም ግን እንክርዳዱን ስትለቅሙ ስንዴው ከእርሱ ጋር እንዳትነቅሉት አይሆንም አላቸው። ተዋቸው። እስከ መኸር ጊዜ አብረው ይደጉ፣ በመኸር ጊዜም አጫጆች እንክርዳዱን አስቀድማችሁ ልቀሙ ተባሉ። እሱንም እሳት ውስጥ አቃጥሉት ተባሉ። ስንዴውን ግን በየጎተራው ክተቱ አለ። ምሳሌው አለቀ። ምንድን ነው እየነገረን? አሁን ምሳሌ ሲሰጥህ ስለ እንክርዳድ፣ ስለ መሬት እርሻ፣ ስንዴ ነው። ግን እየተነገረን ያለው ነገር በውስጥ አይነት ስትመለከተው ሌላ ነገር ነው። ሆሊውድ ምንድን ነው የሚያሳየው? የሆነ ታይታኒክ የሆነ ነገር አለ፣ ግን በውስጥ አይነት ስትመለከተው ነው ትክክለኛውን ነገር የምታውቀው ማለት ነው። ስለዚህ እስቲ አቃቢ አንተ አንደርስታንድ ካረከው ይሄን ነገር ብታብራራልኝ ደስ ይለኛል፣ ምን ለማለት እንደሆነ። አሁን ከ24ኛው ነው የጀመረው። ምንድን ነው በመንግስተ ሰማያት በእርሻው መካከል ዘርን የዘራ ሰው ትመሰላለች? ምን ማለት ነው መንግስተ ሰማያት ማለት? መንግስተ ሰማያት እንግዲህ የሰው ልጅ የመንፈሳዊ ከፍታው ከፍ ሲል የሚወርሰውና የሚወስደው ነገር ነው። ስለዚህ በመልካሙ ዘር የዘራ ሁሉ ያንን መንግስተ ሰማያት ይወርሳል እያለ ነው። እርሻ ማነች ማለት ነው? ምድር ላይ የምትሰራው ስራ፣ መልካሙ ስራ። እኔም ከዛ ደግሞ ከሱ ጋር የተረዳሁት አንዱ ምድር አለ። ምድር ላይ ብዙ ዘሮች ይዘራሉ፣ ዛፍ ምናምን። ሰው ልጅም አንዱ ዘር ነው፣ እያደገ የሚመጣ ዘር ማለት ነው። አሁን ከነዛ ዘሮች ውስጥ ምን አለ? ሰዎቹ ግን ሲተኙ ጠላት መጣና፣ እንግዲህ ሙቪ አይመስልም? ጠላት መጣና ምን አደረገው? በስንዴው መካከል እንክርዳድ ዘራ። ስለዚህ ምንድን ነው ሀሳብ አለ፣ መልካም ሀሳብ መንፈሳዊ የምንለው ያ ክርስቶስ ሲያደርግ የነበረው የሄደው መንገድ አለ። ከዛ በኋላ ግን ከሱ በተቃራኒ ደግሞ ሌላ ክፉ ሀሳብ ተዘራ በመሀል ማለት ነው። ልክ እንደዛ እኔም አንደርስታንድ ያልኩት ልክ እነዛ መጥፎ ሰዎች መጡ። ጥሩ ዘር እንደተዘራው ሰዎቹ ዘር እንደነበሩት እዚህ ጋር ደግሞ መጥፎ ዘሮች የሚባሉ ደግሞ መምጣት ጀመሩ። ከዘሮች ውስጥ ልክ መብቀል ጀመሩ። ከዛ ስንዴውም በበቀለና ባፈራ ጊዜ እንክርዳዱ ደግሞ ያን ጊዜ ታየ። እኩል በቀለ መታየት ሲጀምር ስንዴውም በቀለ፣ እንክርዳዱም በቀለ። መጥፎና ጥሩ ዘር ማለት ነው። ከዛ የባለቤቱ ባሮች ቀረቡና ጌታ ሆይ መልካምን ዘር በእርሻህ ዘርተን አልነበረም? እንዴት እንክርዳድ ከወዴት አገኘው አሉ። ሲውጭ ግልጽ ከሆነ ማለት ከክርስቶስን ቃል ተቀብለው ከእግዚአብሔርም ቃል ተቀብለው መልካምን ሲያደርጉ የነበሩ ሁሉ ደነገጡ። ይሄ እንዴት ይሆናል? ገና ግን ክፉ አሰራር፣ የጠላት አሰራር ደግሞ በትይዩ ቢሰራ ነበረ። አሁን የእሱ ባሮች ነው የሚለው። ስለዚህ የእሱ ባሮች ቀርበው ጌታ ሆይ እንዲህ አልነበረም? አሁን ባሮቹን ከመላእክቶች ጋር ነው የምታገናኘው ማለት ነው። መላእክቶች መጥተው እንዴ ጥሩ ዘር አልነበሩ እንዴ ከየት መጡ ሲሉት ወዲያ እሱም ጠላት ነው ይሄን ያደረገው አላቸው። ባሮቹም እንግዲህ ሄደን ብንለቅመው ትወዳለህ አሉት። አሁን ማጥፋ ነው እርምጃ ይወሰድ ነው ሲሉት ወዲያው ምን አለ? እንክርዳዱን ስትለቅሙ ስንዴውንም ከእሱ ጋር እንዳትነቅሉት አይሆንም። አሁን ከጥሩዎቹ ጋር አብራችሁ ልታጠፏቸው ነው። ለሀጣን የምጠለ ጻድቃን ይደርፋል የሚል አሁን አምላክ ተዋቸው ማለት። ስለዚህ እዚህ ምድር ላይ መጥፎ ሰዎች ሲሰሩ ስታይ አምላክ ታይም እየጠበቀ ነው። አንዳንዴ ሰዎች ይላሉ ለምንድን ነው መጥፎቹን እሱ እንትን ፓወር። ስለዚህ ተዋቸው፣ እስከ መኸር ጊዜ አብረው ይደጉ። መኸር ምንድን ነው? የመኸር ሰዓት የሚታጨድበት ሰዓት። ስለዚህ እስከዛ ድረስ ይቆዩ። በመኸር ጊዜም አጫጆችን እንክርዳዱን አስቀድማችሁ ልቀሙ አላቸው። አሁን ሲያድጉ አየህ ተለዩ። ድሮ እንጭጭ ስለነበሩ ቶሎ ካጠፋቸው የትኛውን መለየት አይቻልም። አሁን ግን ሲያድጉ ተጠበቀና እነዚህን እጨዷቸዋል። ማጨድ ብቻ ነው። እንክርዳዱን አስቀድማችሁ ልቀሙ፣ ከዛ ወደ መንክተቱት ወደ እሳት። ስለ ጀሃነም እያወራ እንግዲህ በእንክርዳድ እያደረገ ስለ መንፈሳዊ ነገር ማስተማር የመሲሖች ፓወር ነው። በነገራችን ላይ በኦርቶዶክስ ቤተክርስቲያን በተለይ በኦርቶዶክስም ሳይሆን ቴዎሎጂ ይባላል ነገረ መለኮትና ሶስቱ አሁን ያነሳኸው ማቴዎስ ወንጌል፣ ማርቆስና የሉቃስ ወንጌል ምን ይባላል? ሲኖፕቲክ ጎስፐል ይባላሉ። ሶስቱ ሲኖፕቲክ ዋና የሚባሉበት ምንድነው? ከክርስቶስ ልጅነትና የሰውነት ባክግራውንድ ነው የሚጀምሩት አስተምህሮቶቹ ማለት ነው። ምን ማለት ነው? የአብርሃም ልጅ፣ የይስሐቅ ልጅ፣ የያዕቆብ ልጅ እያሉ ያመጡታል። የሰለሞን፣ የዳዊት ልጅ ምናምን እያሉ ክርስቶስን ሰውነቱን እየሰበኩ የሚያስተምሯቸው ሞር ዌስተርኖች የሚያስተምሩበት የቴዎሎጂ ወይም የነገረ መለኮት በተለይ ክርስቲዮሎጂ ከሚባለው ጋር የሚገናኝ ነው።
አንዱ ወንጌል በልዩ ሁኔታ ምን ይባላል? የዮሐንስ ወንጌል ነው። ሁሉ እንደሚያውቀው ጆሐናይ ይሉታል በቴዎሎጂ ማለት ነው። እና ማቴዎስ እንዳልከው ለዕብራውያን ሞር የተጻፈ ነው በምሳሌዎችና ለዕብራውያንና ለሕግ ሰዎች የተጻፈ ነው። ቅድም እንዳልከው ማርቆስ ለምሳሌ ተአምራት ይበዛበታል ማለት ነው። ለሰው ሞር ማቴዎስ የተጻፈ ነው። ሉቃስ አሁን በኦርቶዶክስ ቤተክርስቲያን ሉቃስም በላም ምልክት ያደርጉታል። ከአራቱ ወንጌላውያን 4 ወንጌላውያን ይባላሉ። እሱም በላም ምልክት ያደርጉትና ሲምቦል ላይ አሁን ስለምናወራ ብዬ ነው። ላም ምንድነው? መስዋዕትነትን ለማሳየት ነው። ዮሐንስን ንስር ያደርጉታል። ዮሐንስ ምንድን ነው ሲጀምር መሰለ? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ሰው ሆነ ይላልና መለኮትንና ከላይ የመለኮት ጉዳይን ነው የሚያሳዩት። ንስር በባህሪው እንደምታውቀው አርቆ ያያል፣ ከሩቅ ያያል። ጥልቅ ውቅያኖስ ውስጥ ያለ አሳ አይቶ በዛ ፍጥነት አድኖ ያወጣል። መለኮት የዛ ባህሪ ያለው የሰው ልጅ በባህሪው በዚህ ደረጃ ማየት አይችልም እና በዛ ምሳሌ ያደርጉታል ማለት ነው። ማቴዎስ እንዳልኩ ለሕግ ሰዎች ነው የተጻፈው። እንትኑ ምሳሌውም ደግሞ የሰው ነው። በቤተ ክርስቲያን ወንጌል ትምህርት ላይ የሰው ምልክት ነው ያለው የማቴዎስ ወንጌል ማለት ነው። ሰው ሲምቦል ሲደረግ ሰው ነው። ማርቆስ ሲምቦል ሲደረግ አንበሳ ነው። ኃይልን ስለ ኃይል የተገለጠበት ነውና ኃይልን ለማሳየት እንደዛ ያደርጉታል። እንዳልኩ ዮሐንስን ንስር ያደርጉታል። እንደዚህ ሲምቦላይዝ ይደረጋል። ይህን ለምናገር ለምንድን ነው በጣም አሪፍ አድርገህ ነው ብሪፍ ያደረግከው። ቢኮዝ አሁን እነዚህ ነገሮች ያላቃቸውም ነበር። መጽሐፍ ቅዱስን ማነብበት የራሴ ወይ አለ። ይህንን ነገር ካነበብኩኝ በኋላ እንዳልኩ በራሴ ኢንተርፕሬት አድርጌው የጂሰስ ክራይስት ንግግር በኋላ የገባኝ ነገር አለ። በቃ አውዝ ላይክ መታኝ እንደዚህ ቢኮዝ ወደ ውስጥህ አሁን ቅድም ዘሩን ውስጥህ ነው ፕላንት የምታደርገው። ከላይ ህግ ብቻ ስትፈጽም ከላይ ነው። ያኔም ደግሞ የሆነ ኃይለኛ መቅሰፍት ወይም የሆነ ነገር ሲመጣ እምነትህን ትለቃለህ። ዲፕሊ ግን የገባ ነገር ሲኖር ምን ይሆናል? አሁን ጠንካራ መሆን ትጀምራለህ። ገብቶሃል? ልክ ሳነበው እኔ በራሴ ኢንተርፕሬት ያደረኩት ልክ ወደ ስንተኛው ላይ ነው ያልገባቸው ሰዎች መጡ። ይሄ ምሳሌ ምንድን ነው ያሉት? ስለ እንክርዳዱ ቅድም ያወራውን ነገር አንድ ጊዜ ምንም አልገባንም እና አስረዳን አሉት እና እዛ ጋር ደነገጥኩኝ። አየህ የማይረዱት ሰዎች አሉ ማለት ነው። ከዛ ይህን ነገር ሊያስረዳው ነው እንዲህ ብዬ ስቀጥል ማስረዳት ጀመረ። ልክ በእኔ በገባኝ ፎርም ቀጥሎ አይ ቲንክ ከስንተኛው አንቀጽ ጀምሮ ነው ሲያብራራላቸው አየሁኝ። እነሱም ስቲል አልገባቸው ጭራሽ ካዱት። እሱም በለው ባለማመናቸው ምክንያት ብሎ መጨረሻ ላይ ባለማመናቸው ምክንያት በዚያ ብዙ ተአምራት አላደረገም ለነሱ ብሎ ይሆን 58ኛው አንቀጽ ይጨርሳል። አሁን እኔ እናንተ ራሱ ዘጋ በምናደርገው እንትን አንዳንድ ላይቀበሉን የሚችሉ ሰዎች እንዳሉ አውቃለሁ። ይሄ ነገር ላይ ይረዱት የሚችሉ ቢኮዝ እዚህ ጋር እንክርዳድ ምናምን ብሎ ያውም ከኢየሱስ ክርስቶስ ከኢሳ አለይሂ ሰላም ከዋናው ያልገባቸው ሰዎች ይሄ ነገር አንደርስታንድ ማድረግ የተሰጣቸው ሰዎች እንደሆነም እሱም እዚህ ቦታ ላይ ተናግሯል። ወደ ሆሊ ቁርአን ስመጣለህ መሲህ ደጃል ነው ያለው። ሐሰተኛው መሲህ ደጃል ማለት ሐሰተኛ ማለት ነው። ውሸታም፣ ቀጣፊ፣ ሐሰተኛ ያለ ብዙ በቃ በጣም ሁሉንም አይነት ወንጀሎች የያዘ አይነት መሲህ። አሁን ግን የሱ መሲህነት ከኢሳ ከኢየሱስ ክርስቶስ የሚለየው በምንድን ነው? እሳቸው ምን አንተ ላይ ምንድን ነው የሚዘሩት? መልካም የሆነ ዘር። የሱ መሲህነት ደግሞ ምንድን ነው? አንተ ውስጥ የሚገርም ነገር ይዘራል፣ ግን ሁሉ ነገር በሙሉ ከነቢያቶች አንታይ በሆነ መንገድ ነው ማለት ነው። ሆሊውድ ይሄ ነው ሃይማኖቱ። የደጃል የሐሰተኛውን መሲህ ሃይማኖት ይዞ ነው የመጣው። ምን የነቢያቶችን ታሪክ በሙሉ ይዞ ከሆሊ ቁርአን ከሆሊ ባይብል ላይ ያወጣና ሆሊውድ ያደርጋቸዋል። አንተን ውድ ማድረግ ማለት ነው። ምንም መንፈሳዊ የሆነ ነገር አንተ ውስጥ እንዳይከተት ከነሱ የነበሩትን ታሪኮች በሙሉ አውጥቶ ማድረግ። ወደ ቁርአኑ ስመጣለህ የዋሻው ምዕራፍ የሚባል አለ። ብቻውን ከመሲህ ደጃል ጥቃት ይጠብቃቸዋል፣ ከሐሰተኛው መሲህ ጥቃት ይጠብቃቸዋል ተብሎ ከዛ ውስጥ ልክ እንዳሁኑ አይነት ሁሉም በገርመ ከመጀመሪያው እስከ መጨረሻው 110 ነው። አራቱም ካራክተር ነው የሰጠን፣ ምሳሌዎች ናቸው። አስሐቡል ካህፍ የሚባል የዋሻው ሰዎች ምሳሌ አለ። ወለት ወጣት አለ። የሙሴም እዛ ላይ ትንሽ የተነገረ አለ። እሷ ላይ ልምጣለህ። እንግዳችን ወንድም ሃሊድ ሬድዋን ነው። በፊልም ላይ እያወራን ነው። ስለዚህ የሙሴ ታሪክ ላይ ነው። እሺ ትንሽ ነው 2 ደቂቃ ብቻ አስተይ። ሙሴ አለይሂ ሰላም ሙሳ አለይሂ ሰላም በእስልምናው ክርስቲያኑ ሙሴ ላይ የተሰጣቸው ዕውቀት አለ። ህግ ነበር እሳቸው ኦሪት ህግጋቶች ናቸው የተሰጣቸው እና ሰዎች መጡና ካንተ በላይ ግን ዕውቀት ያለው አለ አሏቸው። የለም አሉ። አምላክ ተቆጣ።
ምን ይላቸዋል ቁርአን ላይ ሂድ ወደ አንድ ታላቅ ዕልም እውቀት ከሰጠሁት ሰው ደግሞ አንተ አሁን ተማር ተባለ። አንተ የሚበልጥ እውቀት አለ። then ሲሄዱ ባጭሩ ታሪኩን ለማድረግ መጀመሪያ የጀመሩት ወደ አንድ መርከብ ይዟቸው ሄዱ። መርከብ ላይ ወጡ። መምህሩ ኸድር ይባላሉ። ከዛ እሳቸው የተሰጣቸው የኢሳ አይነት እውቀት ነው። አሁን ቅድም ያልኩ መሲህ ደጃል ይሄ ፕሮቴክት የምትደረግበት ምዕራፍ ላይ ነው። ስለዚህ የመሲህ አይነት እውቀት ነው የተሰጣቸውና መርከብ ላይ ወሰዷቸውና መርከቡን መስበር ጀመሩ። ከዛ ውሃው ሁላ መታየት ጀመረ ከስር። ዛው ሙሴ መታገስ አልቻለም። መጀመሪያ ምን ብሏቸው ነበር እንደ ኦሪየንቴሽን፣ ይሄንን እውቀት ግን እንዴት ላንተ ልሰጥሃለሁ? አንተ እኮ አልተሰጠህም። ይሄ ነገር ከአምላክ አልተሰጠህም። وكيف تصبر እንዴት ትታገሰኛለህ? አትታገሰኝም እኮ አንተ علامه لم تحيط به خبره ባልተሰጠህ ነገር ላይ። በኋላ ان شاء الله صابرا አሉ። በአምላክ ፈቃድ እታገሳለሁ አሉ። ልክ መርከቡ ሲሰበር ሲያዩ እንዴ اخرقت حال تغرق اهلها ልታሰምጠን ነው እንዴ? ምንድነው የምታረገው? አየህ አለም አቁል لك انك لن تستطيع معي صبر አትችልም አላልኩህም? ይሄን ነገር መታገስ ይሄ አልተሰጠህም። በቃ እንደዚህ አይነት ሶስት ጉዞዎች አረጉ። ሶስቱንም ፌል አረጉ። ሙሳ አልታገሱም። ከዛ ኦኬ ለምን መርከቡ እንደሰበርኩት ልንገርህ አሉ። ለምን ይመስልሃል ብዬ እንኳን አንተን አልጠይቅህም፣ ምክንያቱም ይሄ እነሱ ብቻ የሚያውቁት ነገር ስለሆነ ነው። ምን አሉ? አማ ሰፊነቲ ፈካነት ሊመሳኪን፣ እቺ መርከብ የምስኪኖች ነች። ምንም መተዳደር የላቸውም ከዚህ መርከብ በቀር። ንጉስ ደግሞ እዛ ጋር ለጦር ሰራዊትነት ሊያሰማራ መርከቦችን እየወረሰ ነው። ስለዚህ ፈአረድና አን አይባህ አነወርኳት፣ ነውረኛ እንድትሆን አደረኳት። ከዛ ንጉሱ ሲያያት ምን እንዲተዋት ቀድመው ነው ስራቸው። አሁን ይሄንን ሙሳ ምንም ማድረግ አይችሉም። it's amazing። አሁን ይሄ ነገር ከምን አንግል ጋር ነው የሚገናኘው? አንደኛ ከቢዩቲ አንግል ነው ይባላል። የመሲህ ሐሰተኛው መሲህ ሰዎችን የሚያታለው በቢዩቲ ነው የሚያታለው በውበት። ሙቪ ላይ ካየህ አሁን ሰዎች በጣም የሚሳቡበት አንዱ ነገር ውበት ውስጥ ስላለው እዛ ላይ ቁርአኑ የሚናገረው እና ጃዕልና ማል አርዲ ዚነተን ለሃ፣ እቺ ምድር ውብ ያደርጋል መሲህ ደጃል። እዚህ ምድር ላይ መጥቶ ሐሰተኛ መሲህ ትልቁ እንትን ይሄ አሁን ዓለም ላይ ያየው በቃ ቴክኖሎጂካል አድቫንስመንት አለ አይደል? ዲጂታል ሲቲ ማድረግ፣ ስማርት ሲቲ ማድረግ ምናምን የሚባለው ነገር በአጠቃላይ ከምን ጋር ይሄዳል? አብሮ ከሃይማኖት ጋር መሄድ ነገር እንዳለው ትረዳለህ ማለት ነው። የነሱ ሃይማኖት እንደሆነና የሐሰተኛ መሲሆች። ስለዚህ ነው ይሄንን ዕውቀት ያልተረዱ ሰዎች አሉ። አሁን ቅድም እንዳልኩ መጽሐፍ ቅዱስም ቁርአኑም አንድ አይነት ሲሆን አላየሁም። አሁን የሙሴን ዕውቀት የኢየሱስ ክርስቶስን ዕውቀት ያልታገሱ ሰዎች አሉ እዚህ ጋር። የኸድረንም ዕውቀት ሙሴ እንኳን አልታገሱትም። እና ይሄ የተሰጣቸው ሰዎች ናቸው። ይሄንን ወደ ውስጥ ጠልቀው ማየት የሚችሉ ሰዎች ብቻ የሚረዱት ነገር ሆኖ እናገኘዋለን ማለት ነው። አሁን ወደ ሙቪያችን መምጣት እንችላለን። አይ ቲንክ ቃል ኦሪየንቴሽን ማድረዛው መሰለኝ ደስ ብሎኛል። ሰውም በዚህ መንገድ እንዳይልኝ ስለፈለኩኝ ነው። ታይታኒክ ጄምስ ካሜሮን በተባለ ዳይሬክተር የተሰራ፣ ከዛ በፊት የነ ተርሚኔተር ሙቪ ዳይሬክተር ነው ሸዋዚንገር የሰሩበት ሙቪ ሙሉ ዳይሬክተሩ ምናምን ማን ነው? ጄምስ ካሜሮን ነው። አቫታር ደግሞ ከዚህ በኋላ ያወጣ ነውና ሶስቱም ታሪክ የማን ቢሆን ጥሩ ነው? የጂሰስ ክራይስት ተርሚኔተርንም አቫታርንም በዛ አላየሁት። የሚያጅብ ተርሚኔተርና ማን ነው አቫታርና ይሄ ታይታኒክ ሁለቱም እንትናቸው ሊድ አክተሮች ስማቸው ማን ነው? ጃክ ነው። ያኛውም ጃክ ነው፣ ይሄኛውም ጃክ ነው። እዚህ ላይ ቅድም እንዳልከው ነው የመጀመሪያው ይሄ ምልክት ነው። እዚህ ምልክት ላይ እንደደረሱ ዛሬ በሰፊው የምናየው ይሆናል። ከሱ በፊት ደግሞ ባለፈው ያየነው የራቱ ሴናሪዮ አለ። ራት ያስ በሚመገቡበት ሰዓት ስንት ናቸው ነው ጥያቄ ቁጥሩ። እንግዲህ ጃክ ተካብዞ ነው ከደሃ ማህበረሰብ ነው የመጣው። ያስ ሙቪው አሁን ከምንና ከምን አንግል ነው የሚያስተምረህ? ሃይ ክላስ ሎ ክላስ የሚባል ነገር ፈጥረዋል። ይሄ አሁን የምንመራበትም ካፒታሊዝም አይነት አካሄድ ይሄዳል። መደብ ሶ መርከቧ እንደ ምድር ከተሰራች መርከቧ ውስጥ ምን አይነት ሰዎች አሉ? ምስኪን ሰዎችም አሉ፣ ዌልዝ ሪች የሆኑ ሰዎችም አሉ። ኦኬ ፊልሙ ማንን ነው በጣም ወርሺፕ ሲያደርግ እንደምናየው ነው። ከዚህ በኋላ በጣም እናያለን። ይሄ ቦታ ሰዎችን ቁጠራቸው መቁጠር እንችላለን። እሱ ጃክ አይቆጠርም። ሌሎችም ጀምር 1 2 3 4 5 6 7 8 9 10 11 12
ተመልካቾቻችን 12ቱ ሐዋርያቶች ማለት ነው ሲምቦላይዝ ተደርገዋል። ይሄንን ስል ከምን አንግል ነው? ኦኬ እዚህ ቦታ ላይ የሚወራው ወሬ ራሱ ምንድነው የሚለው የራሱ የሆነ ቶፒክ ይኖረዋል ማለት ነው። ሰዎች በተለይ ዳይቭ ማድረግ ከፈለጉ ይግቡ። አሁን እኔ ያዝኳቸው ፕሮግራሞች ሞር ወደ ሌላው ላይ ፎከስ እንዳደርግ ስለሚያደርገኝ ሰማው መንፈሳዊ ነገሮች በጣም ይወራሉ። ለምሳሌ ስለ ዴስቲኒ ያወራል። እነሱ እሺ የምትኖረው ከአይጦች ጋር ነው አይደለ? ታችኛው ክፍል እያሉ እንትን ሲሉት እኔ እንትን አይነት ሰው አይደለሁም፣ እንዲህ አደርጋለሁ ብዬ የምኖር ሰው አይደለሁም። በቃ ሳላስበው ጠዋት ተነሳሁኝ፣ የት እንደሚሄድ አላውቀውም። በአምላክ በዴስቲኒ ግን ወደ እናንተ አምጥቶኛል። ይኸውና ከእናንተ ፋይን ፒፕልስ ጋር ይኸውና እንዲህ እያደረኩ ነውና መኖር የምፈልገውም በእጣ ፋንታ ነው እያለ መንፈሳዊ ነገር ነው የሚያወራቸው። እንደስተን እነሱ ደግሞ በዚህ ውስጥ ደስተኛ ሳይሆን የሚታዩባቸው ነገሮችን እናያለን ማለት ነው። ሶ ቅድም መስቀሉን አይተናል። ይሄ 12 ሐዋርያቶች ናቸው። መጨረሻ ላይ ትዝ ይልሃል እሷን አድኗት እሱ ሲሞት አስተውሷል። ይሄ ሁሉም ሰው የሚያውቀው ነው። አይ ቲንክ ሁሉም ታይታኒክ ያየው በሙሉ ያውቀዋል። እሱ ሞተላት፣ እሷ ዳነች። ይሄም ቀጥታ ጂሰስ ክራይስት በተለይ ክርስቲያኒቲ ላይ አዳነን ሞተልን ተብሎ ነው የሚታመነው አስተሳሰብ አለ ማለት ነው። ኢየሱስ ክርስቶስ በሞቱ ነው የዳነው። ለምንድን ነው የገደሉበት ምክንያት መሲህ ከሆንክ እስቲ ራስህን አድን ነው ዋናው ጥያቄ። እዛ ላይም ማሳይ ፖይንቶች ስላሉ ነው። አሁን ዛሬ ይጠይቁታል በተመስቀሉም በአንድ ቀን ቤተ መቅደሱን የእነሱ የሚያመልኩበትን በ3 ቀን ውስጥ ሰራዋለሁ ምናምን ያለ በምሳሌ ነበር የሚነግራቸው። እነሱም ቤተ መቅደስ ሲጠብቁ ራሱ ፈርሶ ራሱ ሞቶ ራሱ በ3 ቀን ውስጥ ተነስቷል። ይሄ ነው ነበር ሊል የፈለጉ። ቅድም ሲምቦል ስላነሳም ብዬ ነው። በጣም ነበር በሲምቦል የሚያወራው። አሜዚንግ ሶ አንድ እጅ ላሳይ የፈለኩኝና ሬስኪው ሃንድ ስለምትባለው እጅ ምናልባት ታውቃታለህ? እቺ ራሷ ልታጠፋ የነበረበት ሰዓት ነው። የመጀመሪያ ጃክና ሮዝ የተገናኙበት ሞመንት ማለት ነው። እዚህ ጋርም አንድ ሲምቦል ላሳይህ። ዛሬ ሲምቦሎችን ማሳያችሁ ሁሉም ሰው የሚያውቀውን ነገር ላይ እንድደርስ ስለፈለኩኝ ነው እንጂ ሲምቦል አይደለም ዛሬ የምናሳያቸው፣ ዲቴይልድ የሆነ ነገር ነው የምናሳያቸው። አድማጮቻችን እንግዲህ ለመመልከት ይሄ ቪዲዮ በቃል መልቲሚዲያ ማየት ትችላላችሁ። ቪዲዮ አጠቃላይ ማለት ነው። የኦዲዮ ግን ሬዲዮ የሰሙ ስለሆነ እናስረዳችኋለን በቃል። ይሄ እጅ ማለት ነው። ይሄ እጅ ሬስኪው ሃንድ ይባላል። ልክ እሷና እሱ በሬዲዮ የምታዳምጡ ሰዎች እንግዲህ በጣም አፉ በሉን። ምክንያቱም 39 ታይታኒክ ያያችሁ 39 ደቂቃ 53 ሰከንድ ላይ ልክ እሱ ሊያድናት ሲል እጁን በደንብ ካፕቸር ያደርጉታል። እጁ ደግሞ ኤግዛክትሊ ኢየሱስ ሊያድን የሚጠቀምባት እጅ ነች። በሬስኪው ሃንድ ጂሰስ ክራይስት ሬስኪው ሃንድ ብላችሁ ትገቡ የምታገኙት ሃንድ ነውና ይሄም እሷን የሚያድንበት ሰዓት ይሆናል ማለት ነው። ኦኬ ይሄን ሲምቦሎች ካየን አሁን ወደ ዲቴይልድ ታሪኩን እንምጣ። ታይታኒክ በዋናነት ስለ አንድ ታላቅ የሆነ መጽሐፍ ነው የሚያወራው። ይሄን ነገር ኖቲስ ያደረገው አይመስለኝም ሰው። ስለ መጽሐፍ ነው ሙቪው። ሶ ከጂሰስ ክራይስት ጋር የሚገናኘው መጽሐፍ ምንድን ነው ማለት ነው? መጽሐፍ ቅዱስ። አለቀ። የቱ ጋር ነው መጽሐፍ የሚጀምረው ነው። ልክ ይሄንን ሴቭ ካደረጋት በኋላ የመጀመሪያ የሚገናኙበት ሴናሪዮ ላይ ልታመሰግነውም የተገናኙበት ይመስለኛል። ይሄኛው ሴናሪዮ ላይ ማለት ምን ይዞ ነው የሚንቀሳቀሰው? ስዕል መጽሐፍ ነው ሰምሃ። አሁን ስዕል የሚለውን ነገር ሲምቦሊዝም እንተው። አሁን እሱ እንግዲህ ጂሰስ ክራይስትን ሲምቦል አድርግ እዚህ ጋር እሱ መጽሐፍ ይዞ ነው ሁሌ የሚንቀሳቀሰው። ወንጌል የተሰጠው ታላቅ ሰው ናቸው። እዚህ ጋር በምታወሩበት ሰዓት ላይ ወደ ምን ትመራዋለች? ቀጥታ ወደ መጽሐፍ ትሄዳለች። አሁን ሙቪው ከእሷ ጋር የሚገናኘው እሷ በዚህ መጽሐፍ ተስባ ነው። በነገራችን ላይ ብዙ ነገሯን ከእሱ ጋር ሪሌሽንሽፓን የሚያጠናከረች የምጣቸው ወደ እሱ መጽሐፍ ግን የተሳበችበትን ሞመንት አሁን ሊያመጡልህ ነው። which means ወደ መጽሐፍ ቅዱስ በጣም የተሳበችበትን ሞመንት ማለት ነው። ምን ብለው ነው ግን የጀመሩት? what is this stupid thing you carry around ብላ ነው የቀማችው መጽሐፉ። What is this stupid thing you're What is this stupid thing you carry around? አሁን ምን መሰለህ መጽሐፍ ቅዱሱን ግን እነሱ ሲያመጡልን ጥሩ አድርገው የሚያመጡልን ይመስላል? Brother, you have no idea who you are up against. አሁን የነቢዩ የኢየሱስ ክርስቶስን ታሪክ በሙሉ ተገልብጦ ነው ማለት ነው ይሄ ሙቪ። ምክንያቱም ምን አይነት አንደኛ ስቱፒድ ብላ ነው ያመጣችው መጽሐፉን። እሺ እዚህ መጽሐፍ ውስጥ የምታገኘው ነገር ምንድን ነው ጠያቂ? ስዕል ነው የምናገኘው። አሁን ስዕል እኮ ሰምሃው ቁርአንም እኮ ስዕል ነው፣ ግን ስዕላዊ የሆነ ማብራሪያ ስለሆነ ነው። በስዕል ቢገለጽ መጽሐፍ ቅዱስ ስዕል ነው።
እነሱ ወደ ስዕል ቀየሩት ማለት ነው። ትርጓሚዎችን የነበሩትን ነገር ወደ ስዕል ቀየሩ። ስዕሎቹ ግን do you think they are humanly እንደዚህ ነገሮች ማየት ጀመረች። በጣም መጥፎ ስዕሎች ከመሆናቸው የተነሳ ሰው እንኳን ባጠገቧ ሲያልፍ ምንድነው የምታደርገው? ሸፍናለች። እየነገሩን ነው። ጂሰስ ክራይስት ምንድነው እያስተማራት ያለው እዚህ ጋር? I don't know ምን ለማለት እንደሚችል አላውቅም። በቃ የነበረውን ነገር ወደ ምን የቀየሩት መጡ ማለት ነው። ከመንፈሳዊ ነገር ወደ ፊዚካል ነገር ቀየሩት። እዚህ መጽሐፍ ላይ I don't know ምን ብዬ እንደምነግረው ግን አርቃናቸውን የሚስላቸው ሴቶች ስላሉ እሷንም እርቃኗን ነው የሚስላት። አሁን ይሄንን ተማረች። አንዲትን ደግሞ የሚገርምህ ፊልሙም ሲጀምር ከተገኙት ውስጥ ዳይመንዱ ይገኛል። ገና ታይታኒክ መርከቡ ከታች ሲወጣ ፊልሙን ሲወጡት ዳይመንዱንና ስዕሉ ይገኛል። ዳይመንዱንማ እሷ ትርጉም ስላለው ነው እጇ ላይ እሷ ጋር ነው ያለው እንጂ ራሷ ሮዛ ርጅታ ጋር ነው ያለው። ስዕሉን ግን አገኙት። አይተዋል። ስዕሉ አልተበላሸም። እሺ አየሁ። በጣም እንግዲህ ሙቪው ሲጀምር ወንድሜ ቃል ኪዳን እያለን ያለው ኢቨን ይሄ መጽሐፍ በጣም ፓወርፉል ከመሆኑ የተነሳ አጀማመሩ ራሱ በጣም የሆነ ነገር ሲፈልጉ ነው ማለት ነው። ሲፈልጉ ግን የተገኘው ግን መጽሐፍ ነው። እሺ ሶ በጣም አታችመንት እንዳለው እዚህ ጋር መረዳት አለብን። ወደ አልኬም ፖይንት እመጣልሃለሁ አካሄዶች ስላሉት ነው። አሁን እሱን ሐሳብ በመጀመርልህ መጀመሪያ ማወቅ ያለባቸውን ነገር ተዋለው ብዬ ነው። ኦኬ ሶ በዚህ ውስጥ እየተሳበች ትመጣለች which means ወደ ወንጌል እየተሳበች ነው አሁን እቺ ልጅ በትክክለኛው እናንተ በመናገው ብዙም እንትን ተመልካቾችን ማስጨነቅ አልፈልግም የሚያውቁት ነገር ስለሆነ ግን ይሄንን እንዲስሉልኝ የምፈልገው ቅድም ባየነው በመንፈሳዊ እይታ በውስጣቸው እይታ እንግዲህ ጂሰስ ክራይስት መጽሐፉን አይታ እየተሳበች ነው። አሁን ወንጌልን እያነበበች ጂሰስ you are so gifted እያለች ነው። በዛ ዘመን የነበረውን አሁን እነሱ በምን ቀየሩት? እዚህ ጋር ምትላለች you are so gifted ጃክ ቅድም ብያለሁ። መሲህ ማለት ማለት ነው ብያለሁ። gifted ከአምላክ ዘንድ ስፔሻል የሆነ ሰዎችን ማየት ትችላለህ፣ ነገሮችን አንተ ማብራራት ትችላለህ። ኦኬ ይሄ ፓርት በዚህ ያልቃል። ኦኬ በመጽሐፉ በጣም ተሳበች። ከዛስ እራቱ ላይ እንዲገኝ ተፈልጓል። ትዝ ካለ 12 ሐዋርያቶች ብለን ያመጣ ነው እንትን ላይ ማለት ነው። እዛ ላይም እሱን ስታስተዋውቅ ምን ብላ ነው የምታስተዋውቀው? ባይገርማችሁ በጣም አርት ላይ እጅግ ጎበዝ ነው ብላ አሁንም ከተሰጠው መጽሐፍ ጋር ታገናኘዋለች ማለት ነው። አንደርስታንድ አሁን እሷ በጣም አርት ላይ እንደተሳበች ደግሞ አሁንም ይሄ ፓርት ብቻ አይደለም ከቤተሰቦቿ ጋር ተቀምጣ በተለይ ተስፋ የቆረጠችበት ሰዓት ላይ ትዝ ካለ ይሄ ሰዓት ማለት ነው እዚህ ጋር ይኸውልህ ስለ ታይታኒክ ይወራል። ታይታኒክ ስሙን ባለቤትየው እዚህ ጋር ቁጭ ብሏል። ስሙን እንዴት አወጣህ ሲባል ታይታኒክ ማለት በነገራችን ላይ እጅግ ግዙፍ እና በጣም ጃይጋንቲክ የሆነ ነገር ማለት ነው ታይታኒክ እና እሱን ያወጣሁትም ከምስሏ እንዲኖራት ከምፈልገው ሰው ውስጥ እንዲያስብ ከምፈልገው አንግል ነው ታይታኒክ ያልኩት ሲል እሷ ደግሞ አየህ የመንፈስ ሰው ነች፣ የቁስ ሰው አይደለችም። ሴቷ ምን ትላለች? ዶክተር ፍሎይድ የጻፈውን አንብበሃል? ስለ ትልቅነትና ግዙፍነት ማለት ምንም ማለት እንዳልሆነ ብላ የሱን ሐሳብ ውድቅ ታረግበታለች ማለት ነው። Do you know of Dr. Freud, Mr. Ismay? His ideas about the male preoccupation with size might be of particular interest to you. What's gotten into you? Excuse me. ይኸውልህ እሷ ደስተኛ አለች ማለት እሷ የመንፈስ ሰው ነች። እነሱ የሚያወሩት ስለ ቁስ ነው። እዚህ then ይሄን ስትናገረው from now on I should have watched what she is going to read ማለት ነው ይላል። አንባቢ እንደሆነች እዚህ ፓርት ላይ ተነገረን ማለት ነው። አየህ ከመጽሐፍ ጋር በጣም አታችመንት እንዳላት ተነገረን ማለት ነው። ካራክተራይዜሽኑ ተሰራልን ማለት ነው። አሁን እንግዲህ ይሄንን የምነግራችሁ የኔ ፊሎሶፊ አይደለም። ይሄ ፊልም ከመጽሐፍ ጋር ነው በጣም አታችመንቱ ስል ብዙ ነገሮችን አሁን ያቀረብኳቸውን ነገሮች ተመልካቾችን መርምረው ማግኘት ይችላሉ ማለት ነው። አሁን ከሷ ጋር እሱና እሱ ያላቸው ሪሌሽንሺፕ ምንድነው? እሱንም በጣም ሊያጠለሹት የሞከሩት ነገር አለ። ነቢያቶች ኦፍ ኮርስ የፍቅር ሪሌሽንሺፕ አድርገው የቀየሩት እነሱ ነቢያቶች ምን ያደርጋሉ? ሰውን ወደ ራሳቸው ይጣራሉ። ወደ እነሱ ሃይማኖት የነሱ ተከታይ እንዲሆኑ ይፈልጋል። እዚህ ላይ ደግሞ እሱ የሷ እንዲሆን እያደረገ ነው። ግን ወደ ምን ተቀይሯል? ወደ ጾታዊ የሆነ ፍቅር ነገር ተቀይሯል ማለት ነው። ኦኬ እና የሚጣራበት መንገድ ደግሞ ልክ I don't want you to save me አይነት አጠራር ነው። ገብቶሃል? ላይክ ከቤተሰቧ እየደረሰባት ያለው ከባድ በርደን ብትቋቋመው ግን ሳትችል ስትቀር ምንድነው የምትለው?
ከዚህ በኋላ አንተ ሴቭ እንድታረገኝ አልፈልግም ትለዋለች። It's not up to you to save me, Jack. Well, I'm fine. I'm fine በቃ እኔ አልፈልግህም አንተን እያለችው Really? you're not fine እኔ ነኝ የማቀልሽ አይነት እያላት መጣ። አቀራረቡ it's not fine ለኔ because በዚህ መንገድ አይደለም ነብያቶች ቢጣሩት ማለት ኖ እኔ ነኝ ያለሁሽ ከዚህ በኋላ ያው ነብያቶችን መከተል አለብኝ ግን ሰው ወዶና ፈቅዶ ነው የሚከተላቸው። እዚህ ላይ I don't think so ይላት you're not fine They've got you trapped, Rose. እነሱ መጥፎ ነገር ውስጥ እየከተቱሽ ነው። አዎ Maybe not right away because you're strong, but It's not up to you to save me, Jack. it's not up to you to save me ሴቪንግ የሚባለው ነገር እዚህ ላይ በጣም ይደጋግሙታል። መጀመሪያ ራሷ ልታጠፋ ስትል ምን አደረጋት? ሴቭ አደረጋት። አሁንም ደግሞ ከነዚህ ሰዎች ወደ እኔ ነይ ማለት እንግዲህ ያኔ ሲከተሉ የነበረው የአይሁድ እምነት ሊኖር ይችላል። አሁን ወደ ክርስቲያኒቲ ወይም ወደ ራሷ አስተሳሰብ እንድትመጣ እያደረገ ነው። ስለዚህ የኔን ነገር ተከታይ ሲላት አሁንም እንትሏለች እዚህ ጋር up to you to save me ትለዋለች። መጨረሻ ላይ ከአዛውንት ከሆነች በኋላ ካስታወስክ ሲጠይቋት he saved me in every way that a person could be saved ትለዋለች። But now you know there was a man named Jack Dawson and that he saved me in every way that a person can be saved. ሴቪንግ እየተደጋገመ ሲመጣ ታየዋለህ ማለት ነው። ኦኬ እሺ ከዚህ በኋላ ግን ካንተ ጋር ነው የምኖረው የሚለው ስርዓት የመጣው እዚህ ጋር ሆነ ማለት ነው። አሁን ምን ማለት ነው? ልክ የሱን እምነት ልትቀበል ነው፣ ኢየሱስ ክርስቶስን እምነት ልትቀበል ነው። ይኸውልህ መጀመሪያ የሚላት ምንድን ነው? አይ ቲንክ ክርስቲያኒቲ ላይ ይመስለኛል የትኛው ኦርቶዶክስ ወይ ካቶሊክ ፕሮቴስታንት አይናቸውን ጨፍኑ ይሏቸዋል። መጀመሪያ ክሎዝ ዮር አይስ አይ ቲንክ ብዙ ጊዜ ፕሮቴስታንት ላይ ይመስለኛል። አዎ እንደዛ አይነት ነገር አያለሁ። ይኸውልህ አሁን ልትቀበል ነው ማለት ነው የሱን አስተሳሰብ። እነሱ በምን መንገድ ነው ያመጡት? that's it ያው አሜዚንግ የክሮስን ሳይን ሙሉ ለሙሉ አመጡልኝ ከነ ስከርቡ ምንድን ነው የምትለው ወዲያው አይኗን ስትገልጥ I'm flying ይሄ የፍላይንግ አይነት ኢሜጅ ነው አድርጋ ያመጡት። ነፃ ሆነ በነፃ አየር ላይ ንፍስ ይሄ ንፋሱ አለ ከውሃው የሚነሳው ይሄ ደስ የሚለም አሜዚንግ the way እነሱ ካፕቸር ያደርጉበት መንገድ ነው። ይሄን ፓርት ያመጣውልህ ቀጥታ ወደ መጽሐፉ ነው የምትወስደው። አሁን ምን ቅድም ሲያጓጓት የነበረውን ነገር ነው ያደረገችው። ሰው ልጅ መጽሐፍ ቅዱስን ቁርአን አንብቦ የእሱ ተከታይ ይሆናል። እሷ ግን ምንን አይታ ነው አሁን የእሱ ተከታይ የሆነችው? የሆነ ቃን እያደረገ የሚስላቸውን ሴቶች አይቶ ነው። ስለዚህ ቀጥታ ትሄድና ምን ትለዋለች? እኔም እንደነሱ መሳል እፈልጋለሁ። መጽሐፍ ውስጥ መግባት ፈለገች። ኦኬ እና ምናቃቸው አሉ ሉቃስ፣ ማርቆስ፣ ማቴዎስ መጽሐፍ ቅዱስ ውስጥ ገብቷል የእሱ ተከታይ ስለሆነ which means አሁን እሷ መጽሐፍ ውስጥ ልትገባ ነው። ግን በመንገድ ነው የመጣው ሌላ አይነት መንገድ ነው ማለት ነው። መጽሐፍ ውስጥ አሁን አይ ቲንክ ክርስቶስም ቃል የሚገባው እኛ እንደዚህ ስለተከተለ ምን ይደረጋል ሲባል በህይወት መዝገብ ላይ ስማችሁ ይጻፋል ነው ያለው። አሜዚንግ ቃል የተገባላቸው ይሄ ነው። ኦርቶዶክሶችም ለምሳሌ ጻድቅ ያሏቸውን የበቁ ጻድቃንን የሚያደርጉት ምንድን ነው? ታቦት ላይ ስማቸውን ይጽፋሉ። የዛ ምሳሌ ነው። ለሁሉም ጻድቃንና ለምን ሰማያት ላይ ስማቸው ይጻፋል ማለት በህይወት መዝገብ ሰረዘኝ ብሎ ሙሴ ተደራድሮ ያውቃል። ከህይወት መዝገብ ለመሰረዝ ይህንን ህዝብ ከሚጠፋ ህዝብ እንትን ከሚል ብሎ ነብዮች ብዙ ጊዜ ከእግዚአብሔር ጋር ተደራድረው ያውቃሉ። ዋናው ነገር በህይወት መዝገብ ስም ማጻፍ ነውና ከዚህ ጋር ይገናኛል። አሜዚንግ በጣም አሪፍ ወይ ነው። በቃ እሱን ነው ኤግዛክትሊ እዚህ ተገባ። አሁን እሱ የህይወት መዝገብ ውስጥ ገባሽ ማለት እሱን መጽሐፍ ግን ምን አድርጋበት ነው የምትሄደው? ይኸውልህ እዚህ ይሄንን አሁን ቅድም ታወራልኝ የመጣው ፖይንት ስላለ እኔ ገና ነኝ ያልኩ ይሄንን ፓርት ማሳየት አለብኝ። እዚህ ሎክ የሚያደርጋቸው ነገሮች አንደኛው ምንድነው? አንድ ዳይመንድ አለ፣ ብሮችም አሉት። እሱ ውስጥ እኔንም ዳይመንድህንም ከዚህ በኋላ እስከዛሬ ሎክ እያረከን ነበረ፣ ወይትም ቦታ እንዳልሄድ እያረከኝ ነበር። አሁን ግን ይኸውና ሎክ አድርገኝ ብላ ምን ሰጥታው ነው የምትሄደው ማለት ነው? ባይብል እሷ ኦልሬዲ ስዕል ውስጥ ተስላለች፣ እዛ ውስጥ አስቀምጣለት ትሄዳለች ማለት ነው። ኦኬ ምንድነው ብያለሁ? አሁን ወደ አንድ ኮንሰፕት ደግሞ ገና ልወስደህ ነው። ምንድነው ኮንሰፕቱ? ቅድም ጂሰስ ክራይስትን he is not the real እውነተኛውን አስተሳሰብ ከእውነተኛ አስተሳሰብ ውጪ የሆነውን ጂሰስ ክራይስት ነው እዚህ ጋር እያሳዩ ነው ያሉት። ሴቭ የሚያደርግበት መንገድ ልክ አይደለም። ሰዎችን የሚጣራበት እሷን በቃ እኔ ከዚህ በኋላ ሴቭ እንድታደርገኝ አልፈልግም ሁላ ያለችው ኖ እኔ ነኝ የማቀልሽ አይነት ወይ which የራሱ ለማድረግ ነው። which means እነሱ ይሄን ፊልም የሰሩት ሰዎች የጂሰስ ክራይስት ጠላቶች ናቸው። ስለ ጄምስ ካሜሮን ላውራ። he was a Christian until እስከ 21 ዓመቱ ድረስ 21 ዓመቱ ላይ ኤቲስት ሆነ።
ከዛ በኋላ የሚሰራቸው ሙቪዎች ቅድም እንዳልኩ ተርሚኔተርን በለው ታይታኒክን በለው አቫታርን በለው ፓርት 1 ፓርት 2 ሁሉም ስለ ጂሰስ ክራይስት ግን አንታይ ክራይስት ነው የሚሰራው መሲህ ሐሰተኛው መሲህ እንትን የሚያደርግ ማለት ነው የሚደግፍና እሱን ግሎሪፋይ የሚያደርግ እውነተኛው መሲህ ደግሞ ዲግሬድ የሚያደርግ ማለት ነው ከዛ ውስጥ አንዱ የመጨረሻው ፓርት ራሱን እንኳን እነሱ የገደሉት ለምንድን ነው ብያለሁ አይሁዶች መሲህ ስላልሆነ ብለው ነው the only religion on the face of the earth ኢየሱስ ክርስቶስ መሲህ እንደሆነ የሚያምኑ ሁለት ሪሊጅኖች እስልምናና ክርስትና ብቻ ናቸው እዚህ ምድር ላይ ቁርአን ላይ መሲህ ኢሳ ኢብኑ ማርያም እያለ ነው የሚጠራው መሲህ የሆነው አይሁዶች ግን እሱን የገደሉት ለምንድን ነው እስቲ ራሱን ያድናል ወይ ነው እዚህ ፊልም ላይ ግን ራሱን እንኳን ማዳን እንዳልቻለ አድርገው ነው ያቀረቡት እሱን ላሳይህ ነው I don't think ይሄ ነገር ብዙዎች በትክክል አይተውታል ብዬ አላስብም because ልክ እሷን ሴቭ ያደረገበትን ሞመንት ይኸውና እዚህ ላይ ሲወጡ ያቸው እሷን ሴቭ እንድትሆን እዚህኛው ላይ ካወጣት በኋላ ይኸው ራሱንም ሴቭ ለማድረግ እየጣረ ነው ሹፍ ከዛ እሱም እዚህ ላይ ለመውጣት ሲሞክር ራሱን ግን ሴቭ ማድረግ አልቻለም በቃ ስላልቻለ ነው ማለት ነው በቃ ተገለበጠ አሜን እሷ ግን ወጣች አየህ ይሄን ኢሜጅ ፊቱ ራሱ ይኸው God ራሴ ይሄ ነገር ነው ጭንቅላት ውስጥ የሚገባው ራሱን እንኳን ሴቭ ማድረግ ስላልቻለ ነው ለሷ አይተወላት እንጂ ሴቭ ማድረግ ቢችል ኖሮ ሊሞክር ነበር ተገለበጠ yes እየገባህ ነው አሁን ምን ያልኩህ እንደሆነ because እኛ የምናውቀውን አይደለም እነሱ የሰሩት እነሱ ነው ብለው የፈለጉትን አይዲስ ነው ማለት ነው እዚህ ጋር like የአይሁዶች ናሬሽን ነው thank you very much የአይሁዶች ፕላስም ደግሞ የኤቲስቶች አምላክ የለም ብለው እዚህ ጋር የሚያስቡ ሰዎች በሙሉ የነቢያቶችን ነገር ቅድም እንዳልኩ ተርንኦቨር አድርገው ማቅረብ ስለሆነ እንትናቸው ማለት ነው እሺ እሱን ጥሩ ሰው አይደለም በእነሱ አስተሳሰብ መጥፎ ካራክተር ነው የሰጡት እሷስ የሚለውን ደግሞ እንመልከት ብዙ ሰው በሁለቱ ታሪክ አልቅሷል አይ ቲንክ እኔ መጀመሪያም ሳየው ግን ቃል ልክ ይሄ ሙቪ በእኔ እይታዎች ሳይ በቃ ከንፈሬን እየነከስኩ እየተበሳጨው ያየሁት ሙቪ እንደ ታይታኒክ የለም ለምን ከታሰበው ነገር ውጪ ነው እሷን ብዙዎች የፍቅር ተምሳሌት አድርገው ነው እዚህ ሙቪ ላይ ያቀርባል do you know that because ለፍቅር የሆነ ነገር ከፍላለች ተብሎ ነው አይደል የሙቪ በቃ አሁን ሮሚዮ እና ጁሊየት እንደሚባለው ቲያትር ላይ የሙቪ በቃ ጃክ ኤንድ ሮዝ ነው የብዙ ሰዎች አንደኛ ሙቪያቸው ሲባሉ ታይታኒክ ነው የሚለው ጃክ እና ሮዝ ደግሞ የፍቅር ተምሳሌት በቃ ፍቅር እስከ መቃብር በቃ ማለት እኮ ነው ኦልሞስት ግን ልንገርህ እዚህ ፊልም ላይ እሷን ያቀረባት መጥፎን ካራክተር ወክላ ነው የመጣችው እዚህ ሙቪ ላይ ኦኬ ልታገባ የነበረች ልጅ ነች በስርዓት በወግ በእንትን ወደ ምን ውስጥ ገባች ወደ ሌላ ልጁ መጣጥ ቤት ውስጥ እየወሰደ ጭፈራ ሲያስተምራት ነበር ነው በሌጋል መንገድ ልታገባ የነበረች ልጅ ወደ ዝሙት ውስጥ ከተታት ትዳርን ይመቱታል ተቋሙ እኔ ብቻ አይደለሁም ይሄን እያልኩ ያለሁት ቃል አሁን እኔ የማወራቸው ሰዎች እንዲዘጋጁ ነው እንጂ ሙቪው ልክ ገና ሀብሎ ሲጀምር ምን ሲፈልጉ ነበር አልከኝ ዳይመንዱ የሚፈለገው እሷ ያለችበት ክፍል ነው አይደል ቅድም ሲያስቀምጡ ታይቷል አይደል ስለዚህ ታሪኩ ስላላቸው እዛ ቦታ ስለተቀመጠ እሷ ክፍል ነው እየገቡ ያሉት ልክ እሷ ክፍል ሲደርሱ ምንድነው ያሉት ይሄን ነገር የለም ያው ነው this is where this son of a dash slips ብሎ ነው እሷን ስሟን ያወጡት ስሊፕስ አሁን ለምንድን ነው ስድቡ ያስፈለገው ነው ጥያቄው they know እነሱ መጥፎ ሴት እንደሆነች ታሪኩ ላይ ያውቃሉ እንትኑንም ራስ ቅል ይታያል የሞተ ሰው እዛ አካባቢ ይመስለኛል ሲምቦሊካሊ ክርስቶስ ከሞት ተነስቷል የሚለውን ነገር አይ ቲንክ ሲምቦላይዝ የሚያደርጉት የምስሪ ነው አሁን ካየሁት ፕላስ ያው ደግሞ ረጅም ዓመት የቆየ መርከብ ስለሆነ ያኔም ሰዎች ስለሞቱበት ከዛም ጋር ገናኝቶ ዝም ብሎ ያስቀመጡት ግን አንድ ራስ ቅል ነው ብዙ ነበር ማየት የነበረብን አሪፍ ይታ ነው thank you አሁን እኔ ነኝ ያልኩት መጥፎ ሴት ወይስ እነሱ this is where the son of a dash slips መቃሉ መናገር ስለማንችል ነው ሚዲያ ላይ ይሄንን ስድብ ሰድባውት ነው የተጀመረው ፊልሙ ኦኬ ለምን አዋርደዋት ኦኬ ቅድም ስለ ዶክተር ፍሎይድ የነገረቻቸው ሰዓት እዚህ ላይ ዶክተር ፍሎይድ የጻፈው መጽሐፍ አንብበሃል ስለ ጃይጋንቲክነት እዛ ላይ በምን አይነት መንገድ ነው ልጅቷን ያመጣት ጨዋ ወይንስ ሲጋራ በፊታቸው የለኮሰች thank you አየ በምን አይነት መንገድ እንትን እያላት ከነሱ ጋር እናቷ አጠገባው አሉ እነዚህ ሰዎች አሉ አጠገባው ጮኛው አለ
ተከበሩ ሰዎች። እሷ ግን ወዲያው ምን ታደርጋለች? ተመልከታት። ከዛ እሱ ይደብረዋል እኮ እጮኛው። ራሳቸው ሲምቦላይዝ እንድትደረግ ፈልገዋል። እሷን የሚከተሉ ሰዎች ምን እንዲሆኑ ስለሚፈለግ አጫሽ አለቀ። አሁን እቺ ልጅ ልባችን ውስጥ እንድትገባ ተደርጓል በፍቅር ምናምን። ግን መልኳ ግን ልጅቷ ጥሩ የሚባልን ካራክተር የምትይዝ አይደለች፣ መጥፎ የሚባልን ካራክተር የምትይዝ ነች። ለዛ ነው በደንብ እያሳዩን ያሉት ነው። በመሀልም ስታጨስ እናትየዋ ለምንድነው እንደዚህ የምታደርግ ይላታል። ባሏም ያንን ነገር ይነጥቃታል ማለት ነው። እናቷ ላይ ሁላ እንግዲህ አስቡ፣ ማንም ሰው እናቱ ፊት አያጨስም። እንደፈለገ ቢያጨስ ጭራሽ ማለት ጭሱን እሳቸው ላይ ያደረገች እንጂ ሌላ መጥፎነቷን ደግሞ የሚገልጽ ነገሮች አሁንም እንሄድበት። ቢኮዝ አሁን ሰዎች ልብ ውስጥ እንዳትገባ በጣም እየተከላከልን ነው። እኔ እናንተው ልክ ይሄ የባህሩ ነውጥ ከተነሳ በኋላ ባሏ መጥቶ ከኔ ጋር ነው የምትሄጂው ሲላት ምንድን ነው ያለችው? ለምንድን ነው ያንን ልጅ የመረጥሽው? የሰራሽው ስራ እኮ የዝሙት ስራ ነው ከሱ ጋር ሲላት ምንድን ነው ያለችው? I rather to be his whore than your wife. To him? To be a whore to a gutter rat? I'd rather be his whore than your wife. I rather to be his የዝሙተኛ ሴት በሆን ይሻለኛል ከሱ ጋር ከአንተ ይልቅ እሱን መርጫለሁ። እንዴ I'm telling you. ምንድን ነው እስቲ አስረዳኝ። how come አንድ ሰው እኔ አንዴ ሚውዚክ ኢንዱስትሪ ውስጥ እያለሁ ሻን ፖል የሚባል ሲንገር ነበር እና በዌብሳይት አውርቼዋለሁ። ያወራሁበት ምክንያት ምንድን ነው? ያኔ ሬጌ ውስጥ ስለነበርኩኝ አዳምጣለሁ የሱን ስራዎች እና አንድ I still in love with you የሚል ከሳሻ ጋር የሰራው ስራ ነበር። አይገባኝም እንደ ሰው እኔ ነገሮችን ሳይ እንደ ዝም ብዬ ሂሃ ምል ሰው አይደለሁም። ሳዳምጠው አልገባኝም። ምን አይነት ጤነኛ ያልሆነ ሰው ነው እንደዚህ አይነት ነገር የሚናገረው? ምንድን ነው የሚለው? I'm a hustler and a player and you know I'm not a stayer. Dirty, dirty, dirty love. የትኛው ጤነኛ ሰው ነው እኔ ከአንቺ ጋር የምቆይ አይደለሁም? hustler and a player. No, I'm not a stay ማድረግ አይደለሁም። dirty love ነው ፈልግ። የትኛው ጤነኛ ሰው ነው እንደዚህ ሊናገር የሚችለው? ሶንጉ ስለምንድን ነው የሚናገረው? ስለ ሪንግ ነው መጀመሪያ ሲጀምር። ring come on a thing them call a broken heart this blessed love will never pass. I know from the start me tell them say a dirty yeah. ring come on a thing them call a broken heart. ring ሲወጣ እነሱ ልቡ ተሰበረ ይላሉ። me tell them say a dirty. እኔ dirty love ውስጥ ነበርኩኝ ነው ምንም እንዴ ወንድሜ ጻፍኩኝ። ምን አይነት ጤነኛ ሰው ነው እንደዚህ ስለው የመለሰልኝ ነገር ምንድን ነው? የምንጽፈው ነገር በሙሉ ለሴቶች አይደለም። ብዙ ሰው የሚመስለው ከፍቅር ህይወት ጋር ብቻ የምናገናኝ ነው። እኔ ጻፍኩት ይሄን ኢንጌጅ ስላደረኩት ስለ ሚውዚክ ላይፍ ነው። እወጣለሁ አንድ ቀን እምቆይ አይደለሁም። አየህ አሁን ሴንስ ማድረግ ጀመረ ትንሽ። I'm a hustler and a player, you know, I'm not a stayer. dirty love ነው ከሚውዚክ ጋር ያለኝ ነገር dirty love ነው። በነገራችን ላይ ሻን ፖል ለሚስቱም ታማኝ ነው። በብዙ ነገሮች ላይ ይታወቃል። ከሚስቱ ውጭ በጣም ንጹህ ለመሆን የሚሞክር እንደ ብዙ አርቲስቶች አይነት ህይወት የለውም፣ ውጭ ሀገር እንዳሉት ማለት ነው። ይሄም እንደዛ ነው የሆነብኝ ቃል። ለምንድን ነው በዚህ ሌቭል ልጅቷን ሰው ልብ ውስጥ እንድትገባ እንግዲህ የፍቅር ፊልም ተብሎ ግን ሰው ውስጥ በደንብ አይደለም ልብ ውስጥ ደም ስር ውስጥ እንዲገባ የተፈለገው ነገር እንግዲህ ባልና ሚስት ቁጭ ብሎ እያየኩ ባልሽን ጥለሽ ሂጂ የሆነ ፍቅር እውነተኛ ፍቅር ካገኘሽ ጥለሽ ሂጂ የሚል ካራክተር በእንደዚች አይነት ልጅ መኪና ውስጥ ዝሙት ሲጋራ እናቷ ፊት ያጨሰ እናቷን መስማት አልፈለገችም። አንደርስታንድ እያደረከኝ በደንብ ነው ማለት መጥፎው ካራክተር በጥሩ መስሎ በባህሪ ደረጃ ማለት ነው የመጣው እና እሱን የእሱ ደጋፊ ወዳጅ እንድንሆን ማለት ነው። ሶ አሁን ወደ መጀመሪያው መጽሐፍ ላይ ልምጣለን ነው። ታይታኒክ ላይ በእርግጠኝነት እንደዚህ ያስባችሁት በማታውቁት መንገድ ታይታኒክን እያየ ነው። እኔ በግሌ ደስ ብሎኛል፣ በእርግጠኝነት ደስ ብሏችኋል። እንግዲህ ሬዲዮ ላይ የምታዳመጡን ላፕቶፓችሁ ላይ ቴሌቪዥናችሁ ላይ ታይታኒክ እየከፈታችሁ ምን ነግራችሁን ፓርቲ ላይ ብታዩት በደንብ ማየት ትችላላችሁ። ካልሆነ ግን በቃል መልቲሚዲያ ላይ እንጭነዋለን ከነ ቪዲዮ ከነ ማስረጃው ማለት ነው። እሱን በደንብ እንድታዩት ሰብስክራይብ ሼር አድርጉ። የአራዳ ፊልም 95.1 ዩቲዩብም ሼር አድርጋችሁ ሰብስክራይብ አድርጋችሁ ኮሜንት እያደረጋችሁ ማየት ትችላላችሁ ማለት ነው። አሁን ቃል መልቲሚዲያ ላይ ምንጭለውን ዛሬ ግን በሬዲዮ የምናወራውን ፕሮግራም እንቀጥላለን ማለት ነው። ታይታኒክ ላይ ነን። አሊድ
እሺ ቃል ለአድማጭ ተመልካችም እንግዲህ ማስረዳት የምፈልገው ዛሬ ፎከስ ያደረግነው ሞር መጽሐፍ የሚባለው የታይታኒክ ፓርት ላይ ነው። ታይታኒክ ብዙ ፓርቶች አሉት እጅግ ብዙ። ለምሳሌ ከምን ጋር የተጋጩት? ከአይስበርግ። አይስበርጉ ምንድን ነው? እሱ ራሱን የቻለ እውቀት ነው። በረዶ ለብቻው የሆነ እውቀት ነው። እንደገና ደግሞ እየተነሱ ሲፈርጡበት የነበረው ውሃ አለ። ውሃው በምንድን ነው ሲምቦላይዝ የተደረገው? አልፎ ደግሞ አሜሪካ ገብተዋል። አየህ ድሪም ላንድ አድርገዋታል አሜሪካን። ያስታችሁ አለ የኒውዮርክ ሊበርቲ ስታቹ የሚባለው ስለዚህ መርከቧ ወደ አሜሪካ ስትሄድ ሰው ልጅ ሁላችንም እዚህ ምድር ላይ የት መግባት ነው ፋይናል ዴስቲኔሽናችን? ጀነት ነው። ጀነት ነው። ትክክል ነው። ነቢያቶች የሚያስተምሩን ፋይናል ዴስቲኔሽናችን ጀነት መውረስ። ያቺ ሀገር በምን ተሰየመች? አሜሪካንን። እዛ የገቡ ሰዎች ሴፍ ሆኑ። ስለዚህ ብዙ የተበታተኑ ሀሳቦች ውስጥ እንዳንከታቸው ብዬ ዛሬ በደንብ መጽሐፍ የሚባለውን ኮንሰፕት ይዩልኝ። በጣም ጥሩ አካሄድም እየሄድን ስለሆነ ብዬ ማለት ነው። ከሱ ኮንሰፕት ሳንወጣ ወደ መጀመሪያው ፓርት መሄድ አለብን። ቢኮዝ ቅድም ያመጣው ፓርት አለ በጣም ሲፈለግ ነበር የታየው። አሁን ከሱ በፊት ሰዎች በጣም እንዲያዩልን እንፈልገው እዚህ ኢሜጅ ላይ ይሄንን ኢሜጅ በጣም ፓወርፉል የሆነ ኢሜጅ ነው። እሷ እንድትመርጥ እየተፈለገች ነው። ምንድነው እዛ ጋር ዌልዚ ሪች የሆነ ሰው አለ፣ እዚህ ጋር ደግሞ በጣም አንደር ሎ ክላስ የተባለ አይነት ሰው አለ። እሷ ደግሞ እዚህ ጋር አለች፣ በቁማር የገባ ሰው አለ። ማን ነው የምትመርጠው አይነት ነገር ነው። ይሄ ምድርም ፍላጎቱ አሁን ላይ አንድ አይን ማድረግ ብዬ ያልኩ ቅድም የመሲህ ሐሰተኛው መሲህ ወይም መሲህ ደጃል ዓላማ ሰዎችን አንድ አይን ማድረግ ነው። አንድ አይን ማለት ሰው ልጅ ቅድም እንዳልኩ የሚታይም ዓለም አለ፣ መንፈሳዊም ዓለም አለ። የሚታየው ዓለም ይሄ ሌክዠሪው ዓለም ነው እና ደግሞ ፊዚካል ቢዩቲው ነው። እሱን መምረጥ ወይንስ መንፈስህን መምረጥ ነው? ኦኬ እዚህ ጋር አሁን ሁለቱን ነው መምረጥ። ፊልሙን ካየው ከቅድም ከመጀመሪያ ጀምሮ እሱን ሎ ክላስ አድርገው ከዛ ሃይ ክላስ ያሳየዋል ምናምን። በአጠቃላይ ሰው ልጅ እንዲወድ የሚፈልጉትን ነገር ነው ማለት ነው እየሰበኩን ያሉት። ኦኬ አሁን የምንሄድበት ኮንሰፕትም አንድ ትልቅ ቫልዩ ያለውን ነገር እየፈለጉ ነው። ታይታኒክ ሀብሎ የሚጀምረው from the very beginning ፊልሙ የሚጀምረው የሆነ ነገር እየተፈለገ ነው። በቃ ቫልዩ ያለው ነገር አለ። ዳይመንድ ነው። ቴንክ ዩ። ኦኬ ዳይመንድ እየተፈለገ ባለበት ሰዓት ቫልዩ ሰጥተውት ማለት ነው። ይሄ ሁሉ ቴክኖሎጂካል ኢንተሌክቹዋል ተጠቅመው ነው ደግሞ የሚፈልጉት። ይሄ ዝም ብሎ አሰሳ አይደለም። ስንት ነገሮችን ሳይንቲፊክ ሬቮሉሽን ዲጂታል ነገሮች ምናምን እየተጠቀሙ ነው እየፈለጉ ያሉት። አገኘን ብለው ያ ተቀምጦበታል ብለው ያሉት ካዝናው ሲገቡ ግን ምንድነው ያገኙት? ቃል ያንን የቀደሙ መጽሐፍ ስዕል ባይብል what ዳይመንዱ ማን ወሰደው ነው ጥያቄው። አሁን እሷ ቅድም በጣም ቫልዩ ሰጥታ መጽሐፉ ላይ ፎከስ ታደርግ ነበር አይደል? መጽሐፉን አይታ ነው የተከተለችው። መጽሐፍ ፋይናሊ ግን መጽሐፉን ትታላቸው ምኑን ነው የወሰደችው? ዳይመንዱ። ኦኬ ቫልዩ አሁን ያለው የትኛው ነው ማለት ነው? ሀብት ነው። ኦ ማይ ጋድ ሙቪው ያንን ነው እየሰበከን ያለው። ኦኬ ልክ እነሱም የሚፈልጉት ዳይመንዱን ነው። ሲያገኙት መጽሐፉን ቀጥታ ዜና ላይ ነው ያቀረቡት አይደለ? ዜና ላይ ቀረበ። ዜና ላይ ያገኘነው እንደዚህ አይነት መጽሐፍ አለ ተባለ። ከዛም በኋላ እሷም ሄዳ ይሄንን ቃል መጠየቅ አደረገች ማለት ነው። ቃል ግዳን ላስደነግጠህ ነው። እሺ ደነግጣለሁ። ፊልሙ በጀመረበት ፎርማት ነው ከዛ ያለቀው። ሲያልቅም በጀመረበት ፎርማት ነው። ዳይመንዱ በጣም ሲፈለግ ነው ፊልሙ። ሲያልቅም ዳይመንዱ ማንጋ ሆኖ ተገኘ። ራሷ ሮዝ ጋር እጅታ በጣም አዛውንት ሆና እሱን ነካ ንቅ አርጋ ያዘችው እሷ ነች። ፊልሙ ማን ነው ያዳናት? ቅድም ጂሰስ ራሱን ማዳን እንኳን አልቻለም፣ እሱ ሰመጠ። ታዲያ ያዳናት ማን ነው ማለት ነው? መጨረሻ ላይ እስከ መጨረሻ ድረስ ሆልድ አድርጋ ነበር ገንዘቡ ዳይመንዱ። ብዙዎች እኔ ይሄንን ስልጠና የሆነ ቦታ ሰጥቼው አንድ ወጣት ልጅ የነገረኝ ነገር እኔም ሁሌ ይሄ ሙቪ ሳይ ግራ የሚገባኝ በቃ ይሄ ሁሉ ነገር መጥቶ ዳይመንዱ ላይ ፎከስ ተደረገ። በቃ መጀመሪያ ላይም ስለ ዳይመንድ ነው ፊልሙ። መነሻው ዳይመንድ መዳረሻውም መጨረሻው ዳይመንድ ነው። ግን ትጥለዋለች ሆልድ አድርገው ያ እሱ ለምን እንደሆነ በኋላ ላይ ጥሩ ጥያቄ ነው። ሆልድ አድርገው እሱ ነው ሴቭ ያደረጋት ብዬ ብከራከር ማለት ነው ማንም ሊከራከር አይችልም። ለምን እንደሆነ ንገር። ልክ ይሄንን ዳይመንድ ጊፍት አድርገው ሲሰጣት ባሏ የዳይመንዱን ስም ምንድን ነው ያደረጉት? ይሄንን ካወክ ነው አሁን ማትከራከር። በቃ ያው ማድረግ የሚችል ዳይመንድ ተብሎ ነው የመጣው እዚህ። ብራዘር believe it or not
ዳይመንዱን ልክ ሲያደርግላት የዳይመንዱን ስያሜ ሁለቱም ያውቁታል። ደነገጠች። ይህንን ነገር ለእኔ ሰጠኸኝ አለች። ምንድን ነው ስሙ? The heart of the ocean. That's it, brother. ለምንድን ነው how do they come up with this name? You see, they want us to let us know. እንድናውቅ የፈለጉት this is the heart of the ocean. ያው ማድረግ የሚችለው ኦሽን ውስጥ ይሄ ዳይመንድ ነው። ፊልሙ እየሰበከን ያለው አንድ አይን ነው። የመሲህ ደጃል ሐሰተኛው መሲህ ሃይማኖት ነው። ምን ፕሮቴክት ሲያደርጋት የነበረው ያ ሰው አይደለም። ኢቭን እኮ ላይፉን እኮ ካየኸው የዚህን ፊልም አጀማመሯ የእሷ ሲጀምር ላይፏ በጣም ሌክዠሪ ነው። ውሃው መጥቶ እነሱን ማለት ሁሉም ሰው ይህንን ነገር እያየ ፊልም ያደረገው ነገር በጣም ከባድ ነው። አንዱ ቁርአን ላይ የተቀመጠው የእሱ ሃይማኖት ሲህሩ የፊልም ሲህር በአጠቃላይ يفرق به بين المرء وزوجه ይባላል። በሁለት ጥንዶች መካከል ልዩነት መፍጠር፣ እንዲለያዩ ማድረግ፣ ያልተጋቡም ከሆነ እንዳይጋቡ እዛው ማስቀረት፣ የተጋቡም ከሆነ ማፋታት። እንዴት ይሄ ፊልም እኔ 9 ኦስካር ባይበላይ ገርመኝም። በቃ የተሳካላቸው በምንድን ነው ካልከኝ በሁለቱም ወይ ለምሳሌ ሪች የሚባል ባልና ሚስት ይሄን ፊልም እያዩ እንደገና ደግሞ ሎ ክላስ የሆኑ ሰዎች ይሄንን ፊልም እያዩ ሁለቱም የመለያየት አማራጭ ብቻ ነው ያላቸው። እንዴት በጣም ዌልዚ የሆኑ ባልና ሚስት ይሄን ፊልም እያዩ ሴቷ ምንድነው ፊልም ታደርገው ከዌልዚ ምን ይሻላል ትላለች። ፍቅር አስበልጣ ነው እኔ ደግሞ ፍቅር አላገኘሁም ትላለች። ያለኝ ገንዘብ ብቻ ነው፣ ትክክለኛ ፍቅር ግን ነው የሚያዋጣው። ይሄ ነገር ምን እያደረገ ይመጣል በመሃል ላይ ግንተት እየፈጠረ ሎ ክላስ ላይ ደግሞ ተብሎ የሚታሰቡ ሰዎች ነው ያላቸው። በነገራችን ላይ ሎ ክላስ እነሱ ናቸው ያሏቸው። እንደዛ አይነት ደግሞ ሰዎች እሷን ሲያዩ ምንድን ነው የሚሉት? ያኛው ህይወቷ ይሻላት ነበር፣ አቤት ይሄንን ከመረጠች በኋላ ምን እየሆነች መጣች፣ መከራ የቻቤት yes subhanallah see in both ways ማለት ነው። ሬስትለስ ረፍት የለሽ ማድረግ፣ ሰላም መንሳት። it is so amazing so ሙቪው በአጠቃላይ የሚሰብከው ምንድን ነው? የአንድ አይን መሆን አለብህ። የሚታየውን ዓለም ላይ የመረጠውን አካል ብቻ ስትመርጠው the heart of the ocean ያ መጨረሻ ላይ ዳይመንዱን ይዛ እስከ መጨረሻ ሆልድ ያደረገችው በምንድን ነው እንትን ነው። ኔክስት ትንሽ ልጨምርልህ የምችለው ከዚህ ጋር የመርከቡ ምንነት ነው። መርከቡ ምድር እንደሆነ ሁሉ ራሱ ሰርኩሌት ያደርጋል። ያ ዳይመንድ እኮ በዛ ዳይመንድ ምክንያት ታስሮበታል። ዳይመንዱ ጠፋ ተብሎ ያ ሰው እየተስተውሷል ያከተተበት እንትን ውስጥ ከዛ ሲፈተሽ እሱ ጃክ ኮት ውስጥ ነው የተገኘው። ሴት አፕ አረጋግጥ ማለት አክቹሊ ታሰረበት እሱ። አሁንም እሱ ውስጥ ከገባህብኝ እንዴት ዲፕሊ ለሌሎች ነገሮችን መነካካት ሊኖርብን ነው። እሱን ሆልድ ያደረኩት ለምንድን ነው? ሰፊ ሀሳብ ነው ግን ያመጣኸው ጂሰስ ክራይስትን እኮ ሴት አፕ አድርገው ነው የሰቀሉት። በሴት አፕ ውስጥ ነው የሰቀሉት። ያልሰራውን ወንጀል ሰራ ተብሎ ማለት ነው። ያቺ ሞመንት ነች። እሱም በዚህ እንያዘው ይብቃ። ከብዙ ነገር ጋር ይገናኛል። ተማልካቾችም እንትን እንዳናደርጋቸው ማለት ነው። ከዚሁ ጋር ተገናኝቶ ግን ስለ ውሃው እናውራ። ውሃው ቢካዝ ከምን ጋር ይገናኛል መሰለህ? ይሄን ዳይመንድ መጨረሻ ላይ ልክ ቅድም እንዳልነው አሜሪካ ስትገባ ነው። አሜሪካን ደግሞ በሀያላን ከዛ ጀነት ውስጥ ምናምን አድርገናል እኛ። ልክ ራሷን ልታጠፋ ስትል ያለውን ታይም እናምጣው። ራሷን ልታጠፋ ስትል ኢየሱስ በምንድን ነው ያዳናት? ምንድን ነው የነገራት? ያኔ ስለ ውሃው ነው የነገራት። ሪሜምበር ይሄ ፓርት ማለት ነው it hits you like 1,000 knives thousands of ቢላዎች እንደሚደበድቡሽ አይነት ነው ሰውነትሽን የሚጎዳው ከገባሽ። ኦኬ ጂሰስ ክራይስት ከምንድን ነው የሚያድነን? አዳነን። ሴፍ ከምንድን ነው ትክክለኛው የሚያድነው? ከጀሃነም መከራ። እያወራት ያለው ምንድን ነው? ከሆነ ሴቭ እያረጋት ያለው ምንድን ነው? ከኦሽኑ yes ኦሽኑን ከምን ጋር ያገናኘው? ከጀሃነም ጋር። አንቺ ከገባሽ እዛ ውስጥ ልክ እንደ ሰውነትሽ እንደሚደበደብ ነው። ጂሰስ ክራይስት ሲመጣ ሰዎችን ስለ ጀሃነም ይነግራቸዋል። ጀሃነም መጥፎ ነው፣ እንደዚህ እሳት አለ፣ እንደዚህ ያለ ሰውነታችሁ ነው። እሱ ልክ ሲነግራት ነው እሷም አላይፍ መሆን የጀመረችውና ይኸውና መደንገጥ ጀመረች። ወጥ እንደዛ ነው እንደ ነገር ይየው ምሳየ ሳርካስቲክ ወይው ሹፈቱ ወይንም ማላገጣቸው ነብያቶች ላይ እንዲያሉ ነው ሰዎችን ሴቭ አረግን የሚሉት በሆነ ነገር እያስፈራሩ because እሱ በሆነ ነገር አስፈራርቷት ነው። amazing understand ያረከኝ ነው። ሶ ይሄን ነገር ከጭንቅላታቸው ያወጡ አድማጭ ተመልካች ውሃውን በምንድን ነው ሲምቦላይዝ ያደረጉት? ጀሃነም። በመጨረሻው ላይ መርከቧ ልክ ስትፈርስ
ሰዎች የተነሱ እዛ ውሃ ውስጥ ሲገቡ የነበረው ምንድን ናቸው ማለት ምን ውስጥ ነው እየገቡ የነበሩት ማለት ወደ ሲኦል ሲኦል ውስጥ እየገቡ የነበሩ ሰዎች ናቸው ለምሳሌ መጨረሻ ላይ ጂሰስ ክራይስት ምን ውስጥ ከተቱት ሲኦል ኦ ማይ ጋድ ኦኬ ናው ወደ ገነት ውስጥ የከተቷቸው ሰዎች እነማን ናቸው ደግሞ ዌልዚዎቹን ሰዎች እነዛ በመርከብ በትናንሾቹ መርከቦች ወስደው እያለፉ የነበሩ ሰዎች እነማን ናቸው ባለሀብቶቹ እንዳለ ቅድሚያ የተሰጣቸው ይሄ ፊልም ምንድን ነው የሚሰብከው ዳይመንዱ ጋር አገናኝልኝ በቃ ይገርማል አሁን ኢቨን አሜሪካ አይደለም አድርገው መጨረሻ ላይ ያመጣት ልክ ሁሉም በቃ ድሪም ላንዳቸው ሲገቡ ስታቹ ኦፍ ሊበርቲ ጂሰስ ክራይስት እንትን ነው የታየው እዛ ጋር ሲገቡ ደግሞ ሻወር እየተደረጉ ነው ትዝ ካለ እየነጹ ማለት ነው ዝም ብለው አልገቡ ይሁን ስታቹ ኦፍ ሊበርቲ በቃ አሁን ነፃነት ሆነ ማለት ነው ወደ አሜሪካ ገቡ ምንስ ጀነት ውስጥ ገቡ ነው ይሁንና እየጸዱ ነው ሻወር እየተደረጉ ነው ማለት ኢትዮጵያ የሚለው ነገር በደም ከዚህ ጋር ይገናኛል አይ ቲንክ ዶክተር መስከረም ለቺሳ አንድ ፒኤችዲ ዲዘርቴሽን የጻፈቻል እና ኢትዮጵያ ነች ብላ ነው የምታስበው ይሄ ኢማጂን ድሪም ሳይሆን ኢማጂነሪ the perfect world ምንለው አለ አይደለ እሱ ኮንሴፕት እኛ ነበርን በ13ኛው በ12ኛው ክፍለ ዘመን ብላ ታምናለች ፒኤችዲ ዲዘርቴሽኑም ከዛ ጋር ቶማስ ሙር ግን እንዲቀየር አድርገው ይሄ እንግሊዛዊ ምሁር የኢትዮጵያን ወደ እንግሊዝ ወስዶታል ከእንግሊዝ ደግሞ አሁን እንግሊዛውያን አውሮፓውያን በጥራት ተሰብስበው የፈጠሩት አንድ ድሪም ላንድ አለ አይደል ያም አሜሪካ ነው የኢትዮጵያ ኮንሴፕት አለው ግን ሐሳቡ ኢትዮጵያ ነው ትላለች ከዛ ጋር በደንብ ይገናኛል ብዬ ስላሰብኩ ያ ይብሪንግ ኢት ላይክ ኢትዮጵያ በቃ ዋንደርላንዱ በቃ ይሄ ነው ማለት ነው በመከራ የምትደርስበት ይሄ የመጨረሻ ጥግህ አሜሪካ ነው ማለት ነው አሁን ካንተ ጋር በደንብ አሪፍ ኮሬሌሽን እንዲኖረን እንፈልጋለን ስልክ ላይ መጽሐፍ ቅዱስ ታወጣልኝና የዮሐንስ ራእይ ላይ ትገባልኛለህ ለምን ልክ መርከቡ ሲፈርስ አንድ ፓስተር ይታያል ፊዚካሊ ፓስተር ማለት ሰባኪ ሰው ይታያል በቃ ልክ መርከባ መፍረሷ የመጨረሻውን የምጽአት ቀን ነው የሚያሳየው የጆጅመንት ዴይ መድረሱ እዚህ ላይ ምንድነው የሚለው እንግዲህ እኔ እናንተ የሪሊጂየስ ነገር ነው ብለን ስንል እነሱ እንደውም ቀድመውናል በደንብና አየሁ አይደለ ያው እየተነሱ እዚህ ውስጥ ውስጥ የሚወድቁት ሰዎች በሙሉ እዚህ ውስጥ የምታያቸውን ሰዎች በሙሉ ጀሃነም ውስጥ የሚገቡት ሰዎች ሆኑና እዚህ ጋር ፓስተሩ የሚናገረው እንትን መጽሐፍ ቅዱስ ቃል ነው ይሄንን ሰዎች በደንብ ኖቲስ አላደረጉም ይሄውና ዮሐንስ ራእይ አይ ቲንክ ወደ 21ኛው መሰለኝ 21 መሰለኝ 21 ምዕራፍ 21 ምን ብሎ ነው የሚጀምረው እንባዎችም ነው አይደል እንባዎችም ሁሉ ከዓይኖቻቸው ያብሳል and God shall wipe away all tears ይሄን ሰውዬ ሲናገር ስሙ God shall wipe away all the tears from their eyes and there shall be no more death neither shall there be sorrow or crying neither shall there be any more pain for the former world has passed away and God shall wipe away all tears from their eyes and there shall be no more death neither sorrow nor crying neither shall there be any more pain for former things are passed away ብሎ ሲጨርስ ነው shall wipe away all the tears all the tears and there shall be no more death there shall be no more neither shall there be sorrow or crying neither shall there be any more pain there shall not be any more pain the former world has passed away the former world has passed away the former things ይላል እዚህ ጋር things world has passed away እዚህ ጋር ወርልድ አለቀች የመጨረሻውን እንትን እንደሆነ ፍጻሜ እንደሆነ እሱ ራሱ እየተናገረ ነው እኛ ብቻ አይደለንም ተመልካቾች እንዲያውቁ የምፈልገው የኛ ኢንተርፕሬቴሽን ብቻ አይደለም ይሄ ሁሉ እንግዲህ ይሄንን ፓስተር the end of the world ስለሆነ መርከቧ ኦልሬዲ ተሰበር ነው ይኸውና መርከቧ መሰበር እዚህ ላይ ይታያል ስለዚህ ግማሹን ወደ ጀሃነም ውስጥ እየወረወሩት ነው ግን ቲፒካሊ ከመጀመሪያ ጀምሮ ሲሰብኩን የነበሩትን የለግዠሪን ህይወት አመጡና መጨረሻ ላይ እነሱ ጀነት ውስጥ አይ ቲንክ አሁን እንደዚህ አይነት ባይብል ቨርስም አለ አይ ቲንክ ቨርስ ሳይሆን የባይብል ኢንተርፕሬቴሽን አለ
የወደዳቸውን አጸደቃቸው ያጸደቃቸውን አከበራቸው የሚልና ጥቂቶች ይድናሉ እሱም ፈጣሪ የመረጣቸው ናቸው እነሱ ፈጣሪ የመረጣቸውን በምድር መልካም ህይወት ነው ያላቸው የሰማይ ህይወታቸው ነጸብራቅ ይሄ ምድር ላይ ያለው ነው የሚል ሃይማኖት አለ ኖርማሊ ማለት ነው ያ ነው በደንብ ስለዚህ ፋይናላይዝ እናደርገው ያ ዳይመንድ እሷን ሴቭ አደረጋት ፋይናሊ ቅድም የጠየቀኝ ጥያቄ ግን ለምንድነው ሆልድ ለምንድነው ውሃ ውስጥ የከተተችው ነው እሱን ብለን ማጠናቅ because ይሄ ፊልም ፓርት 2 ሊኖረው እንደሚችል በጣም ገምቼ ነበር actually አሁን ትሪለሮችም እየወጡ ነው ፓርት 2 almost ሁሉም ፓርት 2ዎች ግን ከምን ጋር እንደሚገናኙ ምናልባት ካያቸው ጂሰስ ክራይስት ድጋሚ ሪዘረክት ሲያደርግ ነው ከውሃው ድጋሚ ሲወጣ ነው እኔም ላሳይ እችላለሁ ያሉኝ ብዙ ትሬለሮች ስላሉ ማለት ነው ድጋሚ ወጥቶ ሮዝን ሲፈልጋት አይነት ነገር ነው ለምንድን ነው የላከችለት ያን ዳይመንድ so that he will be ድጋሚ oh my god ፓርት 2 ሲያዘጋጁት ያልኩ ይሄን ነው because እኔ ጄምስ ካሜሮን የሰራቸው ሙቪዎች አቫታር ላይ ባሳይ ድጋሚ ሪዘረክት ሲያደርግ ጂሰስ ክራይስት ድጋሚ እንደሚመጣ መጽሐፍ ቅዱስ ላይም ቁርአን ላይም አለ ጂሰስ ክራይስት ድጋሚ መመለሱን ያመጡት በዛ አይነት ፎርማት ነው ማለት ነው ማራናታ ክርስቶስ ወይና ብለው ክርስቲያኖች የሚላሉ እኔ ከዚህ በላይ ብዙ ማለት አልችልም ቃል ከዚህ በላይ ከሄድን በጣም ብዙ እንትን ውስጥ ነው የምንገባው ሳምንት እንቀጥላለን I think time ቀጠሮ አይመስለኝም I think ወደ ሰዓታችን አልቋል ስለዚህ ሳምንት ታይታኒክ አላለቀም አሁን ያየነው ዛሬ I think ወደ 30-40% of ታይታኒክ ሊሆን ይችላል because ዋናው ደግሞ አለ እዛ ውስጥ ዲቴል የሆኑ ነገሮች እንግዲህ ሌሎችም ሙቪዎች ተዘጋጅተናል ሰዓት ነገር ሆኖ ሰዓት ሄዶብናል ሳምንት እንቀጥላለን ቃል ትገባለህ ደስ ይለኛል አድማጭ ተመልካቾቻችን ሳምንት ከወንድም ሀሊድ አንዋር ጋር እንገናኛለን ሀሊድ ሬድዋን ጋር ሳምንት እንመጣለን ቆንጆ በጣም እንደወደዳችሁት ባለሙሉ ተስፋ ነን በዚሁ ሴታ በዚሁ ሁኔታ ላይ እንመጣለን ታይታኒክና የሚቀጥለው ፊልም ብላክ ፓንተር ሰዎችም እያሉኝ ስለሆነ ብላክ ፓንተር እሱ ላይ እናደርጋለን ቀጣ ወደ ፊልሙ ነው የምንገባው እነሱን ፊልሞች አይታችሁ ጠብቁን ፕሮግራማችን እኔ ቃል ኪዳን ኃይሉ ነበር እስካሁን ያብሬያችሁ የቆየሁት ከወንድም ሀሊድ ሬድዋን ጋር ማለት ነው ደስ የሚል ቆይታ እንደነበር ባለሙሉ ተስፋ ነኝ ማለት ነው እኔ ከወዲሁ ቻው ላለው ሳምንት ድጋሚ ከወንድም ሀሊድ ሬድዋን ጋር እንገናኛለን ቻው